ለኔስ እንዴ ስራዬ ክብሬ ሁሉ ነገሬ ቤተሰቦቼ ሰሚያለሽ ከዚህ በኋላ እኔና አንቺ ነገር እዚህ ጋር ያበቃል ካለበለዛ በዚህ ቢላዋ ነው መዘከዝክሽ አሁን ይቀርኩሽ እኮ በጣም ጥሩ ይኸውልሽ እስከዛሬ ያቃጥልሽ ይበቃል አሁን ምንም አይነት ዝባዝንኪ አልፈልግም እቃሽን ይዘሽ ቀጥ ብለሽ ውልቅ በይልኝ ቆይ ለዚሽ ማትረባርካሽ የተደረበ ነው እኔን የምትናገረኝ ሰብስቤ የሰው ህይወት ከምታበላሹ ምን አለ ዝላያችሁን እንኳን ብጨርሱ አትፈልገሽ ነው ጭራሽ ከዚህ ልደብድብኝ ከልጋሽ ተረጋጊ ምንድነው ቆይ አንቺ እያለሽ ሰው ከተቃራኒ ጾታ ጋር ስለ ስራ ያወራም ማለት ነው አልገባኝም ምንድነው ይሄ እያደረክ ያለው ነገር አልገባኝም እንደምታስበው አይደለም ምን ማለት ነው እንደምታስበው ምናምን አይደለም ማለት ባይኔ እኮ ነው ያየው ያየሽው ነገር በስተት የተፈጸመ ነው ማለት ጌም ነው ምንድነው የምታወራው ሳሚ አንተ እኮ ባለ ትዳር ነህ ስለምን ጌም ነው የምታወራው አንቺ ደግሞ ጌም አታውቂም እንዴ ፋራ ነሽ እንዴ ነገርኩሽ አሁን ምንም አይነት ሰበብ አልፈልግም አሳፋሪ ነገር ስትሰራ እጅ ከፈንጅ ነው ያዝኩ ቆይ ግን ለምንድን ነው ከኔ ላይ እንደዚህ አይነት አሳፋሪ ነገር የምትሰራው አንቺ ልጅ ያምሻል እንዴ ጌም ነው አልኩሽ እኮ ደግሞ አትጮሽ ቀስ ብለሽ አውሪ ለነገሩ አንተ ምን ታደርግ ሴቶቹ ናቸው ስሜጂ ምን ያደረግሽ ነው በሞላ ወንድ ምንድነው ከሰው ባላይ መንጠልጠል ይቅርታ ይነህት ምንድነው የምትቀባጠሪው አልገባኝም ጭራሽ ምንድነው የምትቀባጠሪው ትኛለሽ እንዴ እየነገርኩሽ እኮ ነው አልሰማሽኝም እንዴ የሰው ባላይ ምን ትሰሪያለሽ እያልኩሽ ነው ምን ሆነሻል ስለምን ባል ስለምን ሚስት ነው የምታወሪው እንዴ አልነገረሽም እንዴ ሳሚ ማለት እኮ የኔ ውድ ባለቤቴ ነው አልገባኝም የምን ባል ነው ስለምን ትዳር ነው የምታወሪው ገብቶሻል እባክሽ እንዳልገባው አትሁኚ በብር ወይም በሌላ ነገር ተታለሽ ከሆነ አሁኑኑ ብታቆሚ ይሻልሻል ለማንኛውም አሁን ከሱ ራሱ ረጂ አንተ ሳሚ ምንድነው የምሰማው እውነቱ ይሄ ነው ተረጋጊ ሰላምዬ ቆይ ላስረዳሽ እሷ እንደምትለው አይደለም ምኑ ነው የምታስረዳኝ ሚስት ናት አይደለችም ይኸውልሽ እኔና እሷ ካቆምን ቆየን አሃ እንጂ ሚስት ናት ማለት ነው ሰላም እባክሽ ተረጂ በቃ እኔና እሷ ነገር በጣም ብዙ ውስብስብ ነገር አለው በጣም ነው እሺ የምታሳዝነው ጭራሽ ሚስት እያለ ነው የመጀመሪያ ነሽ የመጨረሻ ነሽ አፈቅርሻለሁ ምናምን የምትለው ስማ እኔ ክብሬን ጠብቄ ኖርኩ ሴት ስለሆንኩኝ ሌላ ነገር ፈልገና ወደ እኔ መጣው ሰላም ምንድነው የምታወሪው እኔ ጭራሽ አልገባኝም እንዴት እኔን ከዚህ ኮተት ኮነች ሴት ጋር ታወዳድሪያለሽ ይኸውልሽ እኔና እሷ ካቆምን በጣም ብዙ ጊዜ ሆኖናል ያልነገርኩሽ ደግሞ ስለማይጠቅምሽ ነው ሰማለህ መጀመሪያ ሁሉንም ነገር ሳታጸዳ አጠገቤ ድርሽ እንዳትል በእኔ በኩል ማስተዋወቅሽ ሰዎች አሉ የተከበሩ ምናምን ጭራሽ እኔ ላይ ድራማ ትሰራለህ ይገርማል ሰላም አላመንሽኝም ማለት ነው ቆይ አዎ መጀመሪያ ራስን ከሴቶች አጽዳ እኔ ሰላም እንደዚህ የተነካካ ህይወት አልወድም ሰላም እባክሽ ተረጂ እኔ እኮ አፈቅርሻለሁ ውሸታ ጆሮሽ አይሰማም እንዴ ቢዝነስ ነው በቃ ስለ ቢዝነስ ነው አልኩሽ አይደል ለምንድን ነው እንደዚህ ሁከት የምትፈጥሪው ደግሞ ምንድን ነው ያደርግሽው ቀልድ ነው እያልኩሽ ምንድን ነው ያደርግሽው ሳሚ ቆይ በኔ ቦታውን አስበው እንጂ ምንድነው ምን አይነት ቀልድ ነው ይሄ ቆይ አንተ ብትሆን ይሄንን አይተህ ዝም ትለኝ ነበር ይኸውልሽ አንድ ነገር ልንገርሽ እኔና አንቺ ብዙ ጊዜ ስለዚህ ነገር አውርተን ጨርሰናል ከዚህ በኋላ እኔ ላይ ምንም አይነት መብት የለሽም አስምሬ ነው የምነግርሽ እኔ የምፈልገውን ነገር በፈለኩት ጊዜ የማድረግ መብት አለኝ ማንም ሰው እንዲናገረኝ ደግሞ አልፈልግም ቆይ ምን ማለት ነው እኔ ምንም አላሳዝንህም ማለት ነው ቆይ አንተ ግን ለምንድን ነው መጥፎ ነገር ለመስራት የምትቸኩለው ቆይ ግን ሁሌ የኔን ልብ መስበር አይሰለችም አንቺ አልሰማሽኝም እንዴ ከዚህ በኋላ ህይወቴ ውስጥ የፈለኩትን ነገር ማድረግ እችላለሁ ማንንም ሰው እኔን የማዘዝ መብት የለውም እንዳታስደግሚ ኧረ ተው ሳሚ ተው እንደዚህ አትበል ተው የምርሽ ነው ከኔ ምን አትነው ያልሽ ራስሽን ግን አይተሽዋል እንዴ ሰላምዬን አላየሻትም እንዴ ምን አይነት ነገር እቺ እንደኖርኩ እያየሽ ነው አንቺን ተሸክሜ እየኖርኩ ገባሽ እኔም እኮ ብዙ ነገር ያምረኛል
አለባበሷን አይተሻል? አንቺ እኮ የእውነት ምንሽም እኮ ከነሱ ጋር አይወዳደርም። እስኪ ሰላምን ተመልከቻት። አለባበሷ፣ ሁሉ ነገሯ፣ ስርዓቷ፣ አረማመዷ ሁሉ ይለያል እኮ። እንዳንቺ ድርቱ ለብሳ እኮ ጓዳ ለጓዳ መዞር አይደለችም። ይኸውልሽ ከዚህ በኋላ ከኔ ትእዛዝ እወጣለሁ ብለሽ ብታስቢ እመኚኝ፣ ከዚህ ቤት መንቅሬ ነው ማውጣሽ። ምንም ርራ የለኝም። ካሁን በኋላ ቀና ብለሽ እንኳን ብታይኝ እኔ አይደለሁም የማደርገውን ደግሞ ታውቂያለሽ አይደል? እና ሌላው ደግሞ እኔና አንቺ የውሸት ባልና ሚስቶች ነን። ይሄንን አስምረሽ ደጋግመሽ ለልብሽ ንገሪው። ካሁን በኋላ ሚስት ለመሆን ስትጥሪ ባይ እኔን አያርገኝ። እስካሁንም ዝም ያልኩሽ አሳዝነሽ መሄጃ ስለሌለሽ ብዬ ነው። እኔና አንቺ የውሸት ባልና ሚስቶች ነው። የውሸት ባልና ሚስቶች ነው። ደግሜ ያልነግርሽም። ይኸውልሽ እኔና አንቺ የውሸት ባልና ሚስቶች ነው። የውሸት ባልና ሚስቶች ነው። ደግሜ ያልነግርሽም። ይኸውልሽ እኔና አንቺ የውሸት ባልና ሚስቶች ነው። የውሸት ባልና ሚስቶች ነው። ደግሜ ያልነግርሽም። ዓለም ላይ ግን እንዳንቺ አይነት ቆንጆ ትገኛለች? አድናቆቱ ግን አልበዛም? በጭራሽ አልበዛም። የኔ ፍቅር ምን እንደሚያስገርመኝ ታውቂያለሽ? ንጽህናሽ ማንም ወንድ ደክቶሽ አያውቅም። እኔ የመጀመሪያሽ በመሆኔ ኩራትና ደስታ ነው የተሰማኝ። አንተ ግን በጣም ጨካኝ ነህ። እሺ አመመኝ እያልኩ ነው ዝም ያልከኝ። ይቅር በይኝ የኔ ፍቅር። እንግዲህ ባሎች ስንባል ትንሽ ቆንጠጥ ማድረግ እንወዳለን። እሺ አሁን ሳሚዬ ምንድን ነው የምናደርገው? የኔ ፍቅር እኔ ማስበውማ እኔና አንቺ ውብ ህይወት ይኖራል። እዚህ ቤት ላይ ልጆች እንወልዳለን። አንቺም ትምህርትሽን ትቀጥያለሽ። አባትሽን በደንብ ይድናሉ። እዚህ መጥተው እንከባከባቸዋለን። ከዛ ከአንቺ ጋር በደስታ መኖር ብቻ። ባለፈው ደግሞ ለአባትሽ የገዛሁለትን መድኃኒት አይተሻል አይደል? ይኸውልሽ ካሁን በኋላ የአባትሽ ጉዳይ የኔን ጉዳይ ነው። ብቻሽን መጨነቅ በፍጹም አይገባሽም። እሺ የኔ ፍቅር አንተን ባላገኝ እኮ ይሄኔ አባቴ የሆነ ነገር ይሆንብኝ ነበር። አንዬ ይኸውልሽ በባልና በሚስት ማለት ምንም አይነት ምስጋና የለም። እሺ ካሁን በኋላ እንደዚህ እንዳትኝሽ። እኔ ግዴታ ነው የተወጣሁት። ታውቃለህ አባቴ እንዳንተ አይነት ባል እንዳለኝ ሲሰማ እንዴት እንደሚኮራብኝ ብታውቅ። እኔ እኮ የምኖረው ለአባቴ ስል ነው። እንዴ ግድ ነዋ። ይኸውልሽ እሳቸውንም በቅርብ ጊዜ እዚያ መጥተን እንከባከባቸዋለን። ይኸውልሽ እኔ ከአንቺ የምፈልገው በእያንዳንዷ ሰከንድ የአንቺን ውብ ፈገግታ ነው። አመሰግናለሁ። እሺ ሰላም እንዲሰማኝ ስላደረግክ። የኔ ፍቅር ይልቅ ዛሬ በጣም ነው የናፈቅሽ። ገብተን የደንባውን እናደርገው። መጀመሪያ እንደማታሳምነኝ ቃል ግባልኝ። ምን ማለት ነው? ይኸውልሽ ከዚህ በኋላ አንቺ ያልፈለግሽው ነገር እያንዳንዱ ነገር አይከናወንም። ይሄ ቤት ያንቺ ነው። አንቺ ትእዛዝ ስር ነው። እሺ ገባሽ? እና ካልፈለግሽ ደግሞ ይቀራል። የኔ ፍቅር አመሰግናለሁ። እኔና አንቺ የውሸት ባልና ሚስቶች ነው። የውሸት ባልና ሚስቶች ነው። ደግሜ ያለችሽ ይኸውልሽ እኔና አንቺ የውሸት ባልና ሚስቶች ነው። የውሸት ባልና ሚስቶች ነው።
ሄሎ ሰላም፣ እንዴት ነሽ? ሄሎ። አቤት። ምን ላድርግ? ሰላምዬ፣ የደወልኩት ይቅርታ ለመጠየቅ ነው። ምንም ይቅርታ አያስፈልግም። አንተ ውሸታም ሰው ነህ። እንዴ ምን ላድርግ ሰላምዬ? ይኸውልሽ እቺ እኮ እህቴ እኔን እንድትጠብቀኝ ከገጠር ያመጣቻት ገልቱ ሴት ናት። ይኸውልሽ አሁን ተነስቼ እንዳላባራት እህቴ ደስ አይላት። እዛ ላይ ደግሞ ዶላሩ እንዲቋረጥ አልፈልግም። ከፈሻ ሰላምዬ፣ ይሄን ደግሞ ማድረገው ለእኔም ለአንቺም ስል ነው። ይኸውልሽ ሰላምዬ፣ የእኔ ህይወት ስላልገባሽ ነው እንጂ ብትረጂው እኮ ታዝኝልኝ ነበር። የምሬ ነው። ለምን ብዬ ነው ማዝንልህ? እንዴ ይኸውልሽ እቺ እኮ ሰው እንዳትመስልሽ፣ ነገረ ስራ ሁሉ በቃ አሮጊት በያት። ይኸውልሽ እኔ ራሷን ከእሷ ጋር የውሸት ባልና ሚስት መባሉ ምን ያክል እንደሰለቸኝ ምን ያክል መረር እንዳለኝ አታውቂም። ይኸውልሽ ሰላምዬ፣ አሁን አንድ ውሳኔ ላይ ደርሻለሁ። እህቴን ማሳመን አለብኝ። እማሳምነው ደግሞ በአንቺና በአንቺ ብቻ ነው። በእኔ ደግሞ ምን ብለህ ነው የምታሳምነው? በቃ ሰላምዬ፣ ምን እላታለሁ መሰለሽ፣ በቃ እኔ አሁን ህይወቴ ውስጥ በጣም ማፈቅራት ሴት አለች። ስለ ነገ የምታስብ ብዙ የምታቅድ በቃ ስለ እኔ የምትጨነቅና እህቴ እንደምትወደው ደግሞ ከማንም ወንድ ጋር ያልተነካካች ሴት ናት ብዬ በቃ እሺ ነው የምትለኝ። ለማንኛውም ትንሽ ማሰብ እፈልጋለሁ። ቅድም ያየሁት ነገር ግራ አጋብቶኛል። አሁን አንድ ጥያቄ ብቻ ነው የምጠይቅሽ። ትወጂኛለሽ ወይስ አትወጂኝም? እሺ ብቻ ነው እሺ። እኔማ እወድህ ነበር። በቃ ሰላምዬ፣ አሁን አንቺ ብቻ ተረጋጊልኝሽ። እኔ ስመጣ ሁሉንም ነገር በትክክል አስረዳሻለሁ። እሺ እኔ ቆንጆ። በል በቃቸው። እኔ በወደ አንተ ካልታመንክ ምን ታደርግልኛለህ? የትኛውም ሴት እንዳንቺ አልፈተነች። በጣም ነው ለህዘዘች። ሳሚ ልስልሱ፣ አንጀት አርሱ፣ ሁሉም ሴቶች እኮ ያንተ ናቸው። ሰላምዬ ሙች፣ ከአንቺ ጋርማ እዚህ ቤት ነው እዚህ ጣራ ስር ነው ሁሉንም ነገር ማወራረደው። ቆይ ሳሚ፣ አንተ እኮ ብዙ ኦፕሽን አለ። ካልሆነ እዛ ክለብ የማያቸው ፋሪፍ ቺኮችን እየመረጥኩ ለሀብታሞች ማጣበስ ምለውም ዳጎስ ያለ ነው። ሳሚ እሱ አሪፍ ይመስለኛል። ይህን ስራማ ሞክረዋለሁ። ሰው እኮ እያየነው ቱጃር ሆነበት፣ ተለወጠበት። እንደውም በዚህ ባህና ነው የምሞክረው። ለአንድ ሽማግሌ ያጣብሳታለሁ። እዚህ ጥቅም ካላመጣች ምን ትሰራልኛለች? ያው ሳሚ በሷ ጀምራለሁ። ምን ፈልገሽ? የተወሰነ ብር ይኖርሃል? ቤት ውስጥ ምንም ነገር የለም። ከሰብስቤ ደግሞ እንዳላመጣ እዳችን በዝቷል። አንቺ ገልቱ፣ ብር አትጠይቂኝ ስልሽ ጆሮ የለሽም እንዴ? ይሄ ለስንተኛ ጊዜ እንደሆነ ግን ገብቶሻል? ቆይ አንተን ካልጠየቅኩ ከየት አመጣለሁ? ሳሚ ትሰሚያለሽ? እኔ ባንክ አይደለሁም 10 ብርም ወልደው ከፈለግሽበት አምጣሽ ግዢ። እኔ ምን አገባኝ? ሲጀመር አንቺ ወደዚህ ቤት ከመጣሽ ቀን ጀምሮ ነው ህይወቴ እንደዚህ ገሃነም የሚሆነው። ኧረ እባክህ ሳሚ ተው። ቆይ ለምንድን ነው እንደዚህ የምትለው? እሺ ቆይ ምን አጠፋው? አንገቴ እንደፍቼ ነው የምኖረው። ያልከኝን ሁሉ አንገቴ እንደፍቼ ስላደረግኩ ነው። የምፈልገውማ አንቺን አይንሽን አለማየት ነው። በቃ አስጠልተሽኛል። ከዚህ ቤት ከህይወቴ ውጪ ነኝ። ወደ ፈለግሽበት መሄድ ትችያለሽ። ተው ሳሚ እንደዚህ አታድርግ። ይህንን ነገር ፈጣሪ የማይወደውም። እሺ ቆይ አሁን ከዚህ ከወጣው የት ብዬ ነው የሚሄደው? ከዚህ እኮ ማንም የማውቀው ሰው የለም። ደግሞ አስበው፣ ቤተሰቦች ይህንን ነገር ከሰሙ የሰው መሳለቂያ ነው የሚሆኑብኝ። እንደዛ ከሆነ አርፈሽ መኖር ነው። እኔ የምልሽን እያንዳንዷን ነገር መፈጸም። ምን አይነት ጉድ! በምን ቀን ነው ቆይ እኔ አንቺን ያገባሁት? ይገርማል። ያ ሁሉ የፍቅር ቃላት፣ ያ ሁሉ የገባህልኝ ቃል ኪዳን የውሸት ነው ማለት ነው? እሺ ደግሞ አንተ ብር ከቸገረህ ለምን በሆነ ስራ አላግዝህም? ወገኛ፣
አንቺ ቁጭ ብለሽ ከመብላት ውጭ ምን ታውቂና ነው ደግሞ ስለ ስራ የምታወሪው? ግድ የለህም ሳሚ፣ ምንም ስራ ይሁን እሰራለሁ። አስገባኝና እንየው። ምን ነው ከማንም ጋር እየዞሩ መጋደም አማራሽ አይደል? ለነገሩ አይነ ውሃሽ ያስታውቃል እኮ። ሰሞኑ ደግሞ እግር አብዝተሻል። የሆነ የጀመርሽውማ ነገር አለ። ከቤት ሉጣ አብዝተሻል። ኧረ ይቅር ይበልህ። እኔ ሴትነቴን የማከብር በስርዓት ያደግኩኝ ልጅ ነኝ። እሺ ደግሞ እንደዚህ አይነት ወራዳ ስራ ከምሰራ ለምን በረሃብ ድፍት አልልም? ደግሞ የምታመነው ለፈጣሪና ለራሴ ነው። እሺ ምን ለማለት ፈልግሽ ነው? ስለመታመን ከጠየቅከኝ እማልደራደርበት ጉዳይ መሆኑን ልንገርህ ብዬ ነው። ወሬሽን አቁሚና መናገር የፈለግሽውን ነገር በስርዓት ተናገሪ። ነገርኩህ እኮ የምታመነው ለራሴና ለፈጣሪ ነው አልኩ። አሃ አንተ ታማኝ አይደለህም እያልሽኝ ነው? እሱን ደግሞ የምታውቀው ራስህ ነህ። ትሰምኛለሽ? ከዚህ በኋላ ነገር እያዞርሽ መናገር ያስገድላል። ሲቀጥል እዚህ ቤት መኖር ከፈለግሽ እኔ የምናገረውን እኔ ማዝሽን በስርዓት እየፈጸምሽ መኖር ብቻ ነው። ገብቶሻል? ትሰማኛለህ? እኔም እኮ ሚስትህ ነኝ። እዚህ ቤት እኮ እኔም ድርሻ አለኝ። እሺ የምመብት ትምህርቴን አቋርጬ ይሄን ሁሉ ዋጋ ከፍዬ የምኖርለት ትዳር ይሄ ነው? እኔ ገጠር ያሉ ቤተሰቦቼን ለመርዳት ከተማ ገብቼ ወጉ ደረሰ ይልስል ጭራሽ እኔ ንራበኝ። ለካ የሰው ትዳር ውስጡ ሲፈተሽ ሌላ ዓለም አለው። አስቡት፣ ይሄን የመሰለ ቤት ውስጥ እኖራለሁ፣ ግን የሚበላ የለ፣ የሚላስ የለ፣ የሚቀመስ የለ። ለካስ ትዳር እውነተኛ ፍቅር ከሌለው ባዶ ነው። ሳሚ እውነቱን ነው። እኔን እንደ ሚስቱ መቀበል አይፈልግም። እኔ እኮ ከዚህ ቤት መውጣት እፈልጋለሁ፣ ግን መሄጃው የለኝም። ጎዳና ነው የምወድቀው። የወንዶች መጫወቻ ነው የምሆነው። ኧረ ፈጣሪ በቃሽ በለኝ። ብዙ ጣርኩ፣ ይሄንን ህይወት ለማስተካከል ብዙ ለፋው፣ ግን በእኔ አቅም የሚሆን አይደለም። አግዘኝ የኔ አባት። የኔ ፍቅር እንዴት ነሽልኝ? አለሁ። ይቅርታ እንድታደርግልኝ እኮ አንድ የሚገርም ስጦታ እህቴ እንድታስልክልሽ አደረኩኝ። ማለትማ ቆንጆዬ ሴት ወደ ህይወቴ መጣለች። ለሷ የሚመጥን አይፎን 17 ላኪልኝ ብዬ ንዝንዝ አረኳታ። አላምንህም። ነግሬሽ ነበር እኮ በአንቺ አልደራደርም። እና ምን አለች? ምን ትላለች? በቅርቡ የሚመጣ ሰው ልክላለሁ ነዋ። እኔ አዝዣት እምቢ ልትል። ወይኔ ታድዬ አይፎን ሊኖረኝ ነው ማለት ነው? ግድ ነዋ። አቅም ቢኖረኝማ ለአንቺ መኪና ነበር የሚገባሽ። ሰላምዬ ሙች ይኸውልሽ፣ ሰላምዬ ይልቅ አሁን ቤት መተሽ አብረን ፈታ ብንል፣ በዛውም የስልኩን ከለር ብንመርጥ አሪፍ ነው። ደግሞ በጣም ነው የናፈኩሽ። የምር የኔ ቆንጆ። አይ የናፈቀ ሰውማ ይደውል ነበር። ሰላምዬ ሙች በጣም ነው የናፈኩሽ። ያው ትንሽ ስላኮረፍሽ እሱን የሚመጥን ካሳ ሳላዘጋጅ አልደውልም ብዬ እኮ ነው። ሙች ሰላምዬ። በዛ ላይ ደግሞ ሰላምዬ ሰፊ ጊዜ ሳናሳልፍ አንቺን መሸኘት ስልችት ነው ያለኝ። ሰፊ ጊዜና ነፃነት እንድናገኝ ቤቴን አዘጋጅቻለሁ። ምን ትያለሽ?
ደስ ይለኛል፣ ግን ትናንት ብሬን ጨርሼ የራይድም የለኝም። እንዴ ሰላምዬ፣ እኔ ያለው ደግሞ ስለምን ብር ማሰብ ነው? ይኸውልሽ አሁን የምትፈልጊውን መጠን ንገሪኝና እኔ አሁን ነው ትራንስፈር ማድረግልሽ። ስሚ አንቺ፣ ዛሬ ቤት እንግዳ ስለሚመጣ ቤቱን በደንብ ፏፏ አድርጊው። እሺ አስተካክላለሁ። ደግሞ እዚህ ስለምትቆይ ከቻልሽ ወደ ቦታ ሂጂ። አልገባኝም። እንግዳ ስለሚመጣ የሚሰራራውን ሰራርተሽ ወደ ሌላ ቦታ ሂጂ። ከዛ ስጠራሽ ትመጫለሽ። ቆይ ምን ማለት ነው? ከቤቴ ደግሞ መሄጃ አለኝ እንዴ? ወዴት ነው የምሄደው? እንዴ አንቺ አሰሚም እንዴ? ጭራሽ መልስ ትመልሽልኛለሽ? እሺ አሁን ቆይ ምን አደረኩ? መልስ አትስጭኝ። ትእዛዝ ስትታዘዢ መፈጸም ብቻ ነው። ገባሽ? እሺ ግን ሳሚ፣ ቆይ ለምንድን ነው እንደዚህ የምታደርገው? ሚስትህ እኮ ነኝ። ለምንድን ነው የማታከብረኝ? አታከብረኝም እንዴ ጭራሽ? ይኸውልሽ ለሚስትነት ብቁ የሚያደርግ ነገር ምንም ነገር የለሽ። ምንም። ለምንድን ነው ግን ልብ የሚያቆስል ነገር የምትናገረው? ውስጥሽ ቆሰል አይደል? ይኸውልሽ እኔም አላልኩም። ቆይ አንቺ እኔ እንደዚህ ሙጥኝ ሙጭጭ ከምትይው ውጭ ጎረምሳ ሞልቷል። እዛ ሄደሽ አንዱ ጋር ትጠቅላይ እኔ እዚህ ከምታቃጥይ። ምን ማለት ነው ደግሞ ይሄ? በቃ እዛ የሚመጥንሽ አንድ ዱርዬ ስለማታጭ ብዬ ነው። ለነገሩ አንቺ ምንም ሳትለፊ መኖር ስለለመድሽ እንደዚህ አይነት ነገር ተራራ ነው የሚሆንብሽ። ሳሚ እኔ እኮ ስራ በጀመረ አንተን ባግዝ ደስ ይለኛል። አንቺ እኮ ምንም መስራትች ወጉንማ ታውቂበታለሽ። ኧረ እችላለሁ። ለምን ቡና ማፍላት አይሆንም? ሁሉንም እሞክራለሁ። የሚበላ የለ የሚቀመስ የለ። እንግዳ ራሱ እንዴት እንደምናስተናግድ አላውቅም። አንቺ ገልቱ የቤተሰቤን ክብር ለማዋረድ ነው ቡና ልስራ የምትይኝ? ይኸውልሽ ካሁን በኋላ እንደዚህ አይነት የወረደ ወሬ ብታወሪኝ አውጥቼ ነው የምጥልሽ። ሳሚ መስራት እኮ አያዋርድም። ደግሞ ግዴታ መስራት አለብን። እኔም አንተን ከውጭ የሚላክ ገንዘብ እየጠበቅን እስከ መቼ? ትሰሚኛለሽ አና፣ ሁለተኛ እንደዚህ አይነት የወረደ ነገር እናገራለሁ። የመጨረሻችን ነው። አሁን ሂጂና ቶሎ ቶሎ አዘጋጅ። የምትመጣው እንግዳዬ ምርጥ እንግዳዬ ነች፣ እንዳትከፋብኝ ፍጠኝ። ከቻልሽ ደግሞ ይሄን ኮተትሽን እስኪ ቀይሪ። ሰውኝ ምን አይነቷ ነች? ሰብስብ ዘማን እፈሽ ታባት ባለበት ወይ አሉልሽ ማለት ነው። ሰላም ነው። እንዴት ነው ስራው? ስራው እንደምታየው ጥሩ ነው። ኧረ አንቺ አሪፍ ትሽዋል። እድሜ ለኛ ነው ብለን አንቃናቸው። እኔ ምንድነው ዛሬ በጣም አምሮባል። ባክ ለዚህ አጭር እድሜ መጨናነቅ አያስፈልግም። ፈታ ማለት ነው። ይገርማል። ዛሬ ደግሞ ከበድ ያለ ፕሮጀክት ነው ያለው። ሰላም ትባላለች። እንቡጥ ጽጌረዳ ሊቀጠፍ ነው። አይ ሳሚ፣ ቆይ ባለፈው የነገርከኝ ነገር ከምን ደረሰ? ሰሚያለሽ፣ ከዚህ በኋላ እኔና አንቺ ነገር እዚህ ጋር ያበቃል። ሁለተኛ እንዳፈልግኝ እሺ? እንዴ ምን እያልክ ነው? ከሌላ ሰው ጋር ለመሆን ምክንያት ስትፈልግ ነበር። ተሳካልህ አይደለ? አዎ ተሳካልኝ። ከአንቺ ጋር ምን አንከራፈፈኝ? ቆንጆ በሞላበት እና ቤትህን ጥላ እየሄድክ ነው? የአንቺ ቅራቅንቦ መጣ ቀረ ምንም አይጠቅመኝ። እንደዛ ከሆነ መሄድ ትችላለህ። ሁለተኛ ደረሽ እንዳትል ቤቴ። ነገርኩሽ እኮ መቼም አልመጣም። ከተማው እኮ በቆንጆ ሴት የተሞላ ነው። እንግዲህ ካዋጣ ሂድ፣ ተመልሰ እንዳትመጣ። ወንድ በሞላበት እኔ ካንተ ጋር ምን አዳረቀኝ? እኔ ሄዳለሁ። አንቺም ሁለተኛ ልፈልጊኝ እንዳትመጪ ነግሬሻለሁ። እሺ ዞር ብለሽ ራሱ እንዳትዪ። መቼም አልፈልግህም። ስንት ቆንጆ በሞላ ወንድ ካንተ ጋር ምን አዳረቀኝ? ይቅርታ ነው። ከቅድም ጀምሮ ስከታተልሽ ነበር። ለዚህ ጅል ብለሽማ እንዳታለቅሽ እሺ። እሱ ሌላ ሰው ጋር የሆነ ነገር ለምደዋል መሰለኝ ጥሎኝ ሄደ። ኧረ እንኳን ቀረብሽ። አንቺን የመሰለሽ ቆንጆ ከዚህ ጅል ጋርማ መሆን የለብሽም። ተመልከች እስኪ ይሄን የመሰለ ውበትማ ለዚህ እንከፍ አይገባውም። ምን ዋጋ አለው?
እሱ አልታየውም አለዋ። እንዴት ይታየዋል? ፊቱ ራሱ እኮ ያስታውቃል። የጅል ነው። ይኸውልሽ ከጃምቦ ጠርሙስ ውጭ እኮ ምንም በቃ ዓለም ያለ አይመስለውም። እኔም ለዛ እኮ ነው የተናደድኩት። እንዴት በመጠጥ ይቀይረኛል? ይኸውልሽ የምሬ ነው። እኔ ይቅርታ አድርጊልኝና እኔ አንቺን ብሆን ከዚህ እንከፍ ጋር በመለየቴ በጣም ደስተኛ ነበር የምሆነው። እንዴ ምን ሆነሻል? ቆይ አንቺን የመሰለሽ ቆንጆዬ ሴት፣ ይሄን የመሰለ የቅርስ ድንጋይ የመሰለ ሰው፣ ይኸውልሽ አንቺን የመሰለች አበባ ሴት፣ ልብን ቀጥ የምታደርግ ውበት ያላት ስትከፋ ማየት አልፈልግም። እውነትህን እኮ ነው። ለምን ብዬ ነው የምጨነቀው? ለምን ብዬ ነው የምከፋው? የራሴ ጥፋት ነው። እኔስ ምን አልኩና? አንቺን የመሰለሽ ቆንጆዬ ሴት፣ ገና ስንት ዓለም የሚጠብቃት ሴት ከዚህ ገልቱ ጋር አብረሽ መሆንሽ ራሱ ገርሞኛል እስከዛሬ። ትክክል ነው ወንድሜ። ከዚህ በላይ መከፋትም ማዘንም አይገባኝም። የኔ እህት ማን ነበረ ስምሽ ነው ያልሽኝ? ዲና። ይኸውልሽ ህይወት አጭር ናት። ፈታ ዘና ማለት ልብሽ የፈቀደውን ነው ማድረግ። ይኸውልሽ ሲጀመር እኔ ቅድም ልጁን ሳይው ራሱ ብዙ ቦታ ረግጦ የሚያውቅ ነው የሚመስለው። አንቺ ለምን ከሱ ጋር ትታሰሪያለሽ? ፈታ ዘና በይ። እውነትህን ነው። ታስሬያለሁ። ወይኔ ዲና። ይኸውልሽ እኔ በህይወቴ የማልወደው ነገር ሴት ልጅ መጨቆን፣ ሴት ልጅ ማሰር ነው። ሴት ልጅ ማለት እኮ እህት ናት፣ እናት ናት፣ ክብር ይገባታል። ይቅርታ፣ እንደዚህ አይነት ወንዶች ደሜ ነው የሚያፈሉት። ምን አለ ሁሉም ወንድ እንዳንተ ቢያስብ። ሴት ልጅ ማመናጨቅ፣ ጭራሽ ደግሞ መምታት፣ ለእኔ መገላመጥ ራሱ ሞት ነው። የሞት ሞት ነው ሴት ልጅ መገላመጥ። እኔ ቆይ ደስታ የምትሰጠኝን ሴት ካላከበርኩ ማንን ላከብር ነው? ንገሪኝ እስኪ። ወይኔ አንተን ያገባች ሴት ግን ታድላ። ሁሉም ሴቶች እኮ እንዳንተ ነው የሚመኙት። ተይ ጋብቻ እንኳን ገና ነኝ። የተሟላ ሰው ሙሉ ሰው ለመሆን ሙሉ ወንድ ለመሆን ደግሞ ገና ትምህርት ላይ ነኝ። ገብቶሻል? ከዚህ በላይ ጦርነት አለ እንዴ? ምን ያደርግልሃል? ይሄ እኮ በቂ ነው እንዴ። ምን አየሽና ዲናዬ? እቺ እኮ በጣም ኢመንት ናት። ገባሽ? ሴት ልጅ እኮ በጣም ብዙ ነገር ይገባታል። ቆንጆ ነገር ዲዘርቭ ያደርጋታል። የምሬን እኮ ይገርምሻል ዲናዬ፣ እንደ አንቺ ውብ ሴቶች፣ ቆንጆ ሴቶች ደግሞ በየቤቱ ተደብቀው እኛ ቤት በኩል እንገናኝ። ገባሽ? ከጥሩ ሰው ጋር እኮ በቃ መገናኘት አልቻሉም እነሱ። ዲናዬ አልገጣጠማለን እኮ ሲገርም። ምኑ ስትስቂ ደግሞ እንዴት አባቱ እንደምታምሪ እኮ። አመሰግናለሁ ከዛ ጭንቀት ውስጥ ስለወጣኝ። ልክ ነሽ ሳሚ። በቃ በል እቺ ሴትማ ዛሬ ከእጅ ማምለጥ የለባትም። ምን ነው ዝም አልክ? ምስጋና ከሱ ውስጥ አይገባም ልትል ነው? አዎ እንዴ ይሄን ሁሉ አለፍቼ። እውነት ለመናገር ጭራሽ ነው ያስረሳኸኝ የማይረባ ልጅ። እውነቴን ነው ለእኔ አይመጥነኝም። እሱን እኮ ነው የምልሽ ዲናዬ። እንደዛ ከሆነ ቤት ውስጥ ብቻዬን ነኝ፣ እሱም ሄደዋል። እቤት ገብተህ ተጫውተህ ለምን አትሄድም? ለዛው ምስጋናውን። ኧረ ይቻላል በደስታ እኔ አጽናናሻለሁ የእውነት። ወይ ደክሞሻል? የእውነት ዋሳይላሽ። ኧረ ችግር የለም የእውነት እኔ አይደክመኝም። ሳሚ ሙድ ነው የምትይኝ በኋላ ላይ እንዴት ቀለል አባቱ እንደምልሽ በእኔ ልብሽ። እንዴት ነው? አሪፍ ስሜት የተሰማሽ ነው? ደስ ይላል። የምር በጣም እጄ መድኃኒት ነው። በጣም ደስ ይላል። ምን ነው የእኔ ቆንጆ? አይ ምንም ደንግጬ ነው። እኔ እኮ ከዛ ከሚደብር ሙድ ላውጣሽ ብዬሽ ነበር። አዎ ግን ትንሽ ብንረጋጋ ደስ ይለኛል። ምን ነው አስደበርኩሽ? ደስ አላለሽም እንዴ? ደስማ ብሎኛል። ግን ምን? አሁንም ያን ጅል ሰውዬ እያሰብሽ ባልሆነ ዲናዬ። ዲና አንቺን የመሰለሽ ቆንጆ ሴት አደባባይ ላይ እኮ ነው መጥቶ ሄደው። እንዴት ስለዚህ ክፉ ሰው ታስቢያለሽ እንጂ? እኔ እንጃ ምን እያሰብኩ እንደሆነ አላውቅም። ደስም ብሎኛል አለ አይደል? የሆነ በቃ ካስከፋሽ ማን የሚሄድ ይችላል? ችግር የለውም። አይ እንደዛ ማለትማ አይደለም። ለምንድን ነው የምትሄደው? መግደርደሩን አቆሚና ሳሚን የመሰለ በሳሚ የመሰለ ሰው ቅፍ ውስጥ አረፍ ማለት አረማሽ። ምን ነው ተቀየምከኝ እንዴ?
አይ አክብሬሽ መጥቼ እንደዚህ ስታስደነግጪ ምን ልበል? እኔ እኮ ድንገት ስለሳምከኝ ደንግጬ ነው። ኧረ ዲና ነቃ እንዴ! ገና በመሳም ነው ደነገጥሽው? ምን የምሬ ፈታ ያረደ ለቀቅ በይ እንጂ ያ ሰውዬማ በጣም ጨቆመሻል ማለት ነው። ያንቺ እኮ ምን እንደ ሴቶቹ ነው እንጂ ደግሞ ለምንድን ነው የምትጨነቂው? እሱ ሄዳ አይደል እንዴ? እሺ ፈታማ አላለኝ። ይቅርታ ግን ትረዳኛለህ አይደል? ዲና በእኔ ፈታ ብለሽ በእኔ ዘና ብለሽ ያን አደባባይ ላይ በጥፊ መቶሽ የሄደውን ሰው ካረሳሽው የኔ እዚህ መምጣት ቫልዩ የለውም። ገባሽ? እኔ አንቺ ማሳረፍ ማስደስታችሁ በዚህ አጋጣሚ ደግሞ ካልተበቀልሽው ምን ዋጋ አለው? ቆይ ምን አድርጌ ነው የምበቀለው? እንዴት መሰለሽ ራስሽን በመቀየር ፈታ ማለት ነፃነት፣ በቃ አብሮ መደነስ ነው። አላመረሽ? እውነትህን እኮ ነው። እሱ ወጥቶ እየተዝናና ከማንም ጋር ምንም ነገር እያደረገ እኔ ለምንድን ነው ቤት ውስጥ ቁጭ ብዬ የምጨነቀው? ለምን? እሱን እኮ ነው እሺ። እኔ ቆንጆ ትንሽ ጠብቀኝ እሺ። ልብሴ ቀይሬ ፋ ምናምን ብዬ እመጣለሁ። ከአንተ ጋር ማሳለፍ የምፈልገው ምን አገባኝና አስወርጅ አልኩሽ አይደል? አዎ ይሄ የመጨረሻ ውሳኔ ነው። ገባሽ? ካሁን በኋላ እንኳን ልታገኝ ወደ ስልክ የምትደውይ ከሆነ ገባሽ? በቃ ምንም አይገባኝም። ገደል ግቢ ከፈለግሽ። ለምን ፈለግሽ? ፍቅር እንዴት ነህ? መጀመሪያ ሰላም አትለኝም? እባክሽ ብዙ ስራ አለብኝ። አሁን ንገሪኝ፣ ለምን እንደዚህ ያስቻኩልሽ ጠራሽ? አንተ ደግሞ ሁሌ እንደዛ ነው የምትለው። እስኪ መጀመሪያ ሰላም በለኝ። ነግሬሽ ቢዚ ነኝ፣ ብዙ ስራ አለብኝ። አሁን አስቻኩልሽ የጠራሽበትን ጉዳይ ንገሪኝ። እሱማ በጣም ፈልጌህ ነበር እኮ። ለምን ግን አትማዘጂ? ንገሪኝ። እሺ ቆይ ልንገርህ። እሺ እኮ ንገሪኝ። ይኸውልህ ፍቅር ማለቴ እንትን ተፈጥሯል። ምን? እንዴት ማለት? በቃ አንዴ ሆነ። አንዴ ሆና ማለት ምን ማለት ነው እንዴ? መጀመሪያ ተጠነቀቂም እንዴ? እሱንማ እንግዲህ ሁለታችንም እንትን ነው፣ ግን አንዴ ከተፈጠረ በኋላ ምንም ማድረግ አልችልም። ይሄ አንቺ ስህተት ነው። እንዴት አትጠነቀቂም አንቺ? ነግሬሽ የለ? የኔ ስህተት አይደለም። አሁን ማድረግ ያለብህን ነገር አስብና የሆነ ነገር ማድረግ አለብህ። ምን ማድረግ እችላለሁ? ይሄ እኮ እኔን የሚመለከት ነገር አይደለም እንዴ። መጀመሪያ መጠንቀቅ ነው። አዎ ቢያንስ ለቤተሰቦቹ አታስብም? ቤተሰቦቼን ክብሬን ጥዬ በዛ ላይ ደግሞ እንደዚህ ሆኜ አንተ እኔን እንደዚህ ታደርጋለህ? ፍቅር ይኸውልሽ እኔ በፊትም ነግሬሻለሁ። እኔ በስራ የተወጠርኩ ሰው ነኝ። በጣም ቢዚ ነኝ ከምታስቢው በላይ ገባሽ? እና አንቺ እንዲህ አይነት ትንንሽ ነገርን ደግሞ መጠንቀቅ ነበረብሽ። ገባሽ? እኔ ሳሚ በስንቱ ልጨነቅ እንዴ? አንቺ እንዴት ይሄ ነገር ይፈጠራል? ይሄ እኮ በጣም ተራ ነገር ነው። መጠንቀቅ አለብሽ። ገባሽ? ተራ ነገር አይደለም። እና ምን አበዛኸው በጣም። እቺን ይወዳል ሳሚ። ምን ማለት ነው እንዴ? በቃ ሽማግሌ ላክና ማድረግ ያለብህን ነገር አድርግ። ሽማግሌ ላክ? እንደውም እስካሁን ችዬሃለሁ እንዴ። አንቺ ደፋር! የምን ሽማግሌ ነው የምልከው? እና ታዲያ እኔ ለቤተሰቦች ምንም አይነት ስሜት የለህም? ለእኔስ እንዴ ስራዬ፣ ክብሬ፣ ሁሉ ነገሬ፣ ቤተሰቦቼ አታስብም? መጀመሪያ አታስቢም ነበር? ይሄ ከመፈጠሩ በፊት አታስቢም? አዎ ሴትት የለህም? እባክሽ አሁን ወሬ አታብሽ። ምን ማለት ነው? ይኸውልህ ይልቁንስ ማድረግ ያለብህን ቶሎ ብለህ አድርግ። አሁን ምንም ማድረግ አልችልም። ገባሽ? ግዴታህ ነው። ምንም ማድረግልህ አልችልም። ይሄ የኔ ብቻ አይደለም። ገባህ? ይኸውልሽ ነፍሰ ጡር ነኝ ስላልሽ ነው በጣም ተረጋግቼ ካልሙኝ እያወራሁሽ ያለሁት። ገባሽ? እሱንም አውቃለሁ። ገብቶሻል? ክፉ ነገር እንዳደረግ አታርጊ። ምንም አታመጣም። ይሄ ነገር የተፈጠረው ፉል ኦፍ ባንቺ ስህተት ነው። ገባሽ? መጠንቀቅ ነበረብሽ። ዛሬ ላይ ጭራሽ እኔ ለዚህ መጥራት አልነበረብሽ። እኔ ስንት ጉዳይ አለኝ እኮ ከዚህ የባሰ ስንት ጉዳይ አለኝ። ምንም የኔ ስህተት አይደለም። ይኸውልሽ እኔ በዚህ ሰዓት ለዚህ ነገር ዝግጁ አይደለሁም። አሁን ከፈለግሽ ማስወረድ ትችያለሽ። ገባሽ? ምን ማድረግ አልችልም። ምንም ማድረግ አልችልም። ምን ማለት ነው አልችልም ማለት?
በቃ ምንም ማድረግ አልችልም። ጭራሽ አስወርጁ ትለኛለህ? አንተ ህሊና የሚባል ነገር የለህም እንዴ? ይኸውልሽ እኔ አሁን ስንት የሚያሳስበኝ ነገር አለ ገባሽ? ነፍሰ ጡር ነኝ ስላልሽኝ ነው ዝም ያልኩሽ። ክፉ ነገር እንዳደርግ አትገፋፊኝ። ገብቶሻል? በቃ እኔ ዝግጁ አይደለሁም አልኩ፣ ዝግጁ አይደለሁም እና እኔ የምልህ ቆይ እኔን ምንም አትወደኝም ነበር? ለዚህ ሁሉ ነው ይሄን ያክል ነገር ስታረግ የነበረው? መጨረሻህ ለዚህ ነበር? እወድሻለሁ ምናምን እያልክ እስካሁን ስታታለይ የኖርከው ለዚህ ነው? እኔ እምነቴን በአንተ ላይ ስለጣልኩኝ ለእኔ የሚገባኝ ዋጋ ይሄ ነው? ይኸውልሽ መጨረሻችን እንዲህ ነው? በቃ እኔ ምንም ማድረግ አልችልም አሁን ገባሽ? ሲጀመር ደግሞ እኔ በህይወቴ ውስጥ አሁን መወዳት ማፈቅራት ሴት አለች። እንዴት ብዬ ነው? ምን መወዳት ሴት አለች? አዎ። ምንድን ነው የምሰማው? መወዳት ሴት አለች? አዎ በጣም የማፈቅራት ሴት አለች። ገባሽ? አሁን ይኸውልሽ ህይወቴን አትበጥብጪ። ይሄ ነገር የተፈጠረው ባንቺ ስህተት ነው። ገባሽ? መወዳት ሴት አለች እኮ ነው ያልከው? አዎ በጣም የምወዳት የማፈቅራት አለች። እኔ ምን ነበርኩ? ንገረኝ እስኪ። በዚህ ገንዘብ የፈለግሽውን ማድረግ ትችያለሽ። ስትፈልጊ ያስወርጂው። እኔ ስንት ነገር ስንት ችግር ያለብኝ ሰው ነኝ ለራሴ። ገባሽ? አመሰግናለሁ። አሁን እንደፈለክ መሆን እንደፈለክበት ቦታ መሄድ እንችላለን። የእውነት ከጠየቅሽኝ ይሄን ውበት ማለፍ አልችልም። ደግሞ የትም መሄድ አይጠበቅብኝም። እኔ ቆንጆ ይሻላል። አዎ ይሄን የመሰለ ውበት አይቼ ሌላ ቦታ የሚሄድ አቅሙ የለኝም ዲናዬ። ታውቂያለሽ ገና መጀመሪያ አይኔ እንዳረፈብሽ ነበር የወደድኩሽ። እኔም እኮ በጣም ነው የወደድኩ። በዛ ላይ በጣም መልካም ሰው ነኝ የምር። የኔ ቆንጆ ያጅል ግን ይሄን የመሰለ ነገር ነው ጥሎ ሄደው። አይገርምህም? አመለጠው ዲናዬ፣ ሙች አመለጠው። ቆይ ግን አንተ ግን መቼም አትሆኝም አይደል እንዴ? ለምን ብዬ ነው የምተውሽ? እኔ እንጃ እንደ ሌሎች ወንዶች እንዳትሆን ብዬ ነው። መቼም አልተውሽም። ብቻ ለማዛሬ ከዚህ ቤት ሳንወጣ አብረን ቀፍቀፍ ደከፍከፍ ብለን መዋል ነው የምፈልገው። እኔ እንጃ ምን እንደሆነ እየሞቀኝ ነው። ይሞቃል። አዎ ዛሬ አየሁ እኔ ራሴ ምን ሆኜ እስካሁን የለበስኩት እንቻ አስነግሪኝም እንዴ? ያው ልቃትኝም ዲናዬ ቸምረ እኔ የምልሽ ዲናዬ፣ እንደውም ለምን እንደ ድሮ ሰው አንሆንም? ምን ማለት ነው እንደ ድሮ ሰው ማለት? የድሮ ሰው ነው የድሮ ሰው ማለት ደግሞ ማትረቢ አንቺ ደፋር፣ ለዚህ ነበር ውጣልሽኝ? ቆይ ላስረዳህ የኔ ፍቅር። ዝም በይ፣ ወሬ አልፈልግም። ለመሆኑ ስንት ብር ነው የተነጋገርሽው? ምኑን? ለመጋደሙ ነዋ። ስንት ብር ሊከፍልሽ ነው የተነጋገርሽው? ሴት አዋራጅ፣ ሴት አሳዳቢ፣ ባለጌ። አሬ የምን ንግግር? የምን ብር ነው የምታወራው? ስለምንድን ነው የምታወራው? አልገባኝም። ጭራሽ ተዋሻለሽ እንዴ አንቺ ባለጌ ውሻ! ስማንተ ስንት ክፈለኝ ብላ ነው በድፍረት እዚህ ቤት ድረስ የመጣው? ተናገር አሁን አንተ። ኧረ በክፍያ አይደለም። አሃ ጭራሽ በነፃ ነው? ኧረ አይደለም፣ ድንገት እኮ ነው ከመንገድ ላይ ይዛኝ የመጣችው። ማ እሷ? አዎ እሷ ናት። አንተ ራስህ አይደለ እንዴ ዝም ነው ያልከኝ? እና እኔ እዚያም ጭኝ ብዬሻለሁ። የኔ ወንድም ይኸውልህ፣ እኔ ምንም የማውቀው ነገር የለም። ተታልዬ ነው እኔ ራሴ። ይኸውልህ እኔ የተከበረ ትዳር አለኝ። አንተ ምን አይነት ውሸታም ነህ? አሁን ብቸኛ ነኝ ማንም የለኝም ስትል ነበር እንዴ? አላልኩም? አንቺ አትዋሽ የኔ ፍቅር። እንደው ልንገርህ፣ ይሄን ድንጋይ የመሰለ ሰውዬ እንኳን ቀረብሽ ሲሳደብ ነበር። ምን አንተ? እኔ ነኝ ድንጋይ የሚመስለው? ኧረ እኔ አልወጣኝም። አንተ ደግሞ ምን ነው ድንጋይ የሚመስለው? እኔ ራሴ ነኝ ድንጋይ። አሁን ወሬ አልፈልግም።
እውነቱን ብቻ እንድትናገሩ ነው የምፈልገው። ለስንተኛ ጊዜ ነው እንደዚህ ስታረጉ የነበረው? አሁን እውነቱን ብቻ ነው ከእናንተ መስማት የምፈልገው። እንዴ አረ ለመጀመሪያ ጊዜ ነው፣ ዛሬ ነው ለመጀመሪያ ጊዜ ነው ያየኋት። አንተ አልሰማኝም እንዴ? እኔ ውሸት መስማት አልፈልግም፣ ነግሬሃለሁ ዛሬ ቀን። ስማ ሳሚ፣ ይሄን ነገር ብንሞትም አብረን ነው የምንሞተው። የኔ ፍቅር፣ ይሄ ነገር 5ኛ ጊዜያችን ነው። 5ኛ ጊዜ ነው ያልሽው? 5ኛ ጊዜ? አረ ውሸቷን ነው። እኔ ካለ ዛሬ አይቻት አላውቅም። አንቺንም እንደምትዋሽው። ዝም በል ሚስቴ፣ አትዋሽ። ቆይ ይህን ፊት እንደውም በደንብ ነው የማውቀው። ዳቪንቺ የሚባለውን ቤት ታውቀዋለህ? ቦሌ ያለው ክለብ። ከዛ ጀምሮ ነው ስትከታተለኝ የነበረው። አንቺም ማትረቢ እዛኔ የጀመራችሁት ማለት ነው። ዛሬ ተደረሰብሽ። እምለቅሽ እንዳይመስልሽ። ሁለታችሁንም ዱቄት ነው ማረጋችሁ በዚህ መዶሻ። ሁሉ ወንድም፣ እኔ ከዛሬ በፊት እችን ሴት አይቻት አላውቅም። ለምንድን ነው የማታምነኝ? አሁን ያልተጠየቀውን አቀባጥር። ታስታውቃለህ፣ ፊትህ የሌባ ነው። የሌባ አይነ ደረቅ ውሸታ ነው። አሁን እኔ የምጠይቅህን ብቻ እውነቱን ብቻ ትመልስልኛል። እሺ ጠይቀኝ። እዛ ክለብ ትዝናናለህ? አዎ። መቼ ነው የምትዝናናው? እህቴ ገንዘብ ስልክልኝ። እዛ ካሉ ሴቶች ጋርም ትወጣለህ አይደል? አዎ። ስለዚህ የኔን ሚስት እንደነሱ ነበር የምትጠቀምባት ማለት ነው። ወይኔ ትዳሪ፣ ወይኔ። ዛሬ ግን እጄ ገብታል፣ አልለቅህም። ኧረ እኔ እንደዛ አደረኩም እንዴ? እኔ እንዴት ነው ያንተን ሴት እንደነሱ የምጠቀማት? ይኸውልህ በተሳሳተ መንገድ ነው የተረዳኝ። አንተ ዝም በል። ምንም አይነት ንግግር አልፈልግም። እሺ ዝም እላለሁ። አሁን አንተን ገድዬ ህይወቴን ማበላሸት አልፈልግም። ሲቀጥል በዚሽ በማትረባ ሴት ስሜ እንዲበላሽ አልፈልግም። ስሜም እንዲጠፋ አልፈልግም። ስለዚህ አሁን እምልህን ታደርጋለህ። እዛ አንሶላ ስትጋፈፍ ለሴቶቹ የምከፍላቸውን ብር ለዚሽ ለማትረባ ሴት አይኔ እያየ እንድትከፍላ ትፈልጋለሁ። እንዴ እኔ ፍቅር፣ እኔ ሴተኛ ዳሪ አይደለሁም። በቃ አንድ ቀን ስህተት ሰርቻለሁ። ዝም በይ፣ አለበለዚያ አንቺንም እሱንም ሰው ፊት ነው እማዋርዳችሁ። ቆይ አንቺ ተረጋጊ። በቃ ብሩን እንከፍላለን። ተረጋጊ። እንዴ ምን ሆነሽ ነው? ልታዋርጂኝ ነው? እኔንም ንገሪኝ። 1000? እሺ 1000። ማንታ ለመሆኑ አካውንት ላይ ስንት ብር ነው ያለው? 40,400። ይሄውልህ 40,000 ብሩን አሁኑኑ ታስገባላታለህ። ሁሉንም? እሺ እልካለሁ። ልኬያለሁ። በቃ ቀጥ ብለው ውጣ። እሺ እወጣለሁ። መቶ ሺህ ነበር የታሰበው። አሳዝኖኛል። በጣም ተናድጃለሁ። ግን 40 ተሳክታለች። ያው 60 ደግሞ ያው በሽንት ወጥቷል። ይሄ ሽንታ አሁን ምን ታደርጊ መሰለሽ? ለቀጣይ ዝራ ፏፏ ብለሽ ተዘጋጅ። አሳስብ። እንደ ዛሬው እግረኛ ምናምን አይደለም። ደህና ሰው ነው ምን ይዘው። ወይኔ ሳሚ፣ እንዳለ ገንዘቤን ወሰዱት። ዋናው ነገር ምንም አለመሆኔ ነው። አቤት ውርደት! እቺ ገፊ የሆነች ልጅ አልቅሳብኝ ነዋ። ወይኔ ሳሚ፣ ደግሞ ምን አለ ከጨረስን በኋላ እንኳን ቢሆን። እረ ተመስገን ነው። በብር ተፋታኋቸው እንጂ ብር ባይኖረኝ ኖሮ አስባችሁታል? ግን የማንም ማሳለቂያ ሆን ነበር። በልበል ሳሚ፣ አሁን እንደምንም ብለህ ከዚህ ሰፈር ጥፋ። ማንም እንዳይሰማኝ ነገር። እኔ የምለው ግን ቆይ ሚስት እያለች እንደዚህ ማድረጉ አይከብድም? አይሰብስቤ ሚስት ነው ያልኩህ? እሷ እኮ ሰራተኛ ናት። ልብሴን የምታጥብልኝ፣ ምግብ የምትሰራልኝ። ይገርማል፣ ምስኪን ሴት ነች። እሷ ሚስት ትላለህ? ሴት ልጅ ክብር አላት። ቆይ ነገ ሴት ልጅ ላይ ወይም እህት ላይ እንደዚህ ቢደረግ ደስ ይላል? ይኸውልህ የሰው ልጅ እንደ ዕቃ እያዩ እኮ መናቅ መጨረሻው አያምርም። አንተ ደግሞ በእናትህ ተወኝ እስኪ። ድሮ ተረትህን ወደ ጠሉ። ይኸውልህ አባቴ
ዓለም ትቀይራለች። ገንዘብ ካለ ሁሉም ይፈልጋል። ገባ? ይኸውልህ እሷ ራሱ እኔን ጥላ የምትሄድበት ሜጃ ስለሌላት፣ ምክንያቱም እኔ ውድ ባላ ስለሆንኩ። ይኸውልህ ባለቤት ማለት እኮ ጠባቂ እንጂ አሳሪ አይደለም። ለማንኛውም የሰውን ባመጥፎ ነው፣ ተጠንቀቅ። አይ ሰብስቤ፣ እኔ እኮ ሰው ብዬ መምጣቴ ነው። አንተ እንደ ድሮ ሰው ተረት ታበዛለህ። ይመችህ በቃ። አሁን ሌሊቴ ማስጠበቅ አልፈልግም። እንገናኛለን። ባይ ቻው። ምን አይነት እርግማን ነው ሰው! ቆይ ትዳር እያለው እንደዚህ መሆኑ በጣም ያሳዝናል። ሰላም አረፈድክ ሰብስቤ? ሰላም ነሽ አና? ምን ነው? ምን ሆነሻል? ምንም ትንሽ ሳሚ ሰሞኑን ደሞዝ ስላልገባለት ያው ሌላ ቀን የምሰጠህ አስቤዛ እንድትሰጠኝ ፈልጌ ነበር። አና ጠዋት ለሳሚ እየነገርኩት ነበረ። ትንሽ ዕዳ በዛ ስለው ከዚህ በኋላ አይመለከተኝም ምንም አይነት ነገር እንዳትሰጣት ብሎኝ ነበር እና ራሷ ትክፈል ምናምን ብሎ ተቆጣ። እንደዛም አለ? አዎ አና። ግን ምን ነው ፊትሽ ልክ አይደለም። በሰላም ነው? አይ ደህና ነኝ፣ ምንም አልሆንኩም። ትንሽ ስላመመኝ ነው። ይቅርታ አና። ምናልባት ባለትዳሮች መሀል ገባህ አትበይኝና ያው በመካከላችሁ ያለውን መግባባት አላውቅም። ግን ይህን ሳሚ የሚባል ሰው ቆይ እንዴት ቻልሽው? አይ ጥሩ ሰው እኮ ነው። ያው በመሃል ደግሞ አንዳንዴ ያለ መግባባት፣ እሱ ደግሞ የትዳር ባህሪ ነው። አይ እየዋሸሽለት ነው። እኔ ሳሚን በደንብ ነው የማውቀው። ለማንኛውም ራስሽን ጠብቂ። እሺ አመሰግናለሁ። ታዩ ለማንኛውም ይኸውልሽ እሱ ላለመክፈል ፈልጎ ነው ሰበብ እየፈጠረ የሚጠፋው። እኔ ግን በምቀበለው መንገድ እቀበለዋለሁ። አይ እንደዛ ካለህ እንኳን አትጠይቀው። አሁኑኑ ብር አለ ሂጅ አመጣልሃለሁ። እሺ ይቻላል። ያው እኔም የምሰራበት ብር ስለሆነ ስለሚያስፈልገኝ ነው። ይሄው አልገባኝም። ምንድን ነው ይሄ? አይ የድሮ የእናቴ ማስታወሻ ነው። ስለማልፈልገው ሽጣውና እዳውን ከዚህ ተቀናሽ አድርግ እና ደግሞ ያው በቀሪው ደግሞ አስቤዛ ትሰጠኛለህ። እና ቆይ ለምንድን ነው እንደዚህ የምታረጊው? እንዴት የእናትሽን ማስታወሻ ትሸጫለሽ? ሰብስቤ እባክህ ብዙ ጥያቄ አትጠይቀኝ። በቃ ይሄን ብቻ ውለታው አለልኝ። ይኸውልሽ አና፣ እኔ ይሄንን አልቀበልሽም። ባይሆን እኔ የተወሰነ ነገር ሰጥሻለሁ። ምን ነው ለእዳው በቂ አይደለም ብለህ ነው? ኧረ አይደለም። እንዴት የእናትሽን ማስታወሻ እስከ መሸጥ ደረስሽ ብዬ ነው። ስለማልፈልገው እኮ ነው። አንተስ ቆይ ከየት ታመጣለህ? እንደውም እስከ ዛሬ ድረስ አለመክፈል የምታገስህን በጣም ነው የማመሰግነው። እንደው ሰብስቤ አንተ ባትኖር ምን ይወጣኝ ነበረ? እሺ ካልሽ ምን ልስጥሽ? አይሳሚ እቺን የመሰለሽ መጫወቻውቱን ምንም እኮ ማታቅ ምስኪን ልጅ ነች። ውስጤን ነው የሰበራችሁ። ቆይ እሱ ካልፈለጋት ለምን አይተዋት? ምንድነው እንደዚህ ሰው ላይ ግፍ መስራት? ሰው የላትም ብሎ ነው አይደል? አንድ ወንድም ቢኖራት እኮ ያሳየው ነበር። ሰብስቤ አማን ነሽ? ሰላም ነው? እባክህ ዛሬ ወሳኝ እንግዳ መጥቶብኛል። ቀዝቀዝ
ቀዝቀዝ ያለ ቢራ እፈልጋለሁ። እሺ ላቀብልህ? አይ እኔ እንኳን ከቸክሷ ጋር ነኝ። ያቺን ሀና ልካታለሁ፣ ለሷ ስጥልኝ። እሺ እኔ ምን ሰብስቤ እዚህ አካባቢ የምታውቀው ደላላ አለ እንዴ? አዎ አለ። እስኪ በእናትህ አሪፍ የቤት ሰራተኛ ይፈልግልኝ። እቺ እኔ ጋ ያለችው በጣም ጠግባለች። ሳሚ ትቀልዳለህ አይደል? ቆይ የገዛ ሚስትህን ሰራተኛ ትላታለህ እንዴ? ሰብስቤ ደግሞ በዛሬ ቀን አንተ ምንድነው ሚስት የምትለው? ቆይ ነገርኩህ፣ እኔ መደበሪያዬ ነች እሷ። ስንቴ ነው የምናወራው? እሺ እነግርሃለሁ። እኔ ምን ሰብስቤ፣ ቆይ መቼ ነው አንቺ ቸከስ የምትጠብሽ? የምሬን ነው። በዚህ አካሄድ ቁመህ ነው የምትቀረው። እናንተ ሁሉንም ይዛችሁ ቤት በኩል። ኧረ አይዞህ ወንድሜ፣ እኔ ምንም መሰለችውን ነው የማቀብልህ። አይ ለአንተ ካገኘ ይበቃል። ሚስት እኮ ከፈጣሪ ነች። ለአንተ ካላት የትም አትሄድም። እኔ ምን አያቸከሱ ጆፌ ጥለህባታል። እቺ ልስጥ እንዴ? አይ እኔ ሰው ንብረት አልነካም። በአክብሬ ኑረ፣ ሁሉም ያንተ ነው። ቆይ ግን አንተ እስከ መቼ ነው ብርህን ባንክ የምታጭቀው? ኧረ ዘርዝረህ ተፍታታበት እንዴ ሰብስቤ። የምሬን ነው፣ እያየሁ እኮ ማለት ነው። ይኸውልህ እያየሁ አንድ ቀን እኮ አይቀርም። በቃ የፈጠነ አሪፍ አድርገህ ላክልኝ። እሺ የተለመደውንም አድርግበት። በቃ እየጠበቀችኝ። የሚገርም እኮ ታዲያ ሰው በዚህ ልክ እንደዚህ ከወረደ ለምን ፍቻ አይበዛም? ይገርማል። ከሚጋባው ሰው እኮ የሚፋታው በዛ። ሰው ቆይ እንዴት መታመን ያቅተዋል? ስንት ነገር ያየ ሰው። በትዳራችሁ ማትታመኑ ወንዶች ግን የሰው ሕይወት ከምታበላሹ ምን አለ ዝላያችሁን እንኳን ብጨርሱ። አይ ሳሚ በጣም የምታሳዝን ሰው ነው። በጣም አመሰግናለሁ። እንደራስሽ ቤት ምን ይሰራልሽ? መቼም ነው ምሽል ቤት ልትሰራልኝ ባለው ሰው ያለ ነው ይጠራል። ዝም ብላ ነው እባክሽ። አባራታለሁ፣ ትባረራለች። አያሳስብሽ። እኔና አንቺ በነፃነት ፏ ነው። ለዛ ብዬ ነው ቤቴን ያዘጋጀሁት። እባክሽ የእኔ ቆንጆ ምን ይሰራልሽ? ይኸውልሽ ለዚች ውብ ሴት የምትፈልገውን ነገር ጠይቂያትና ታዘጋጅሽ። ሳሚ አንተ ሳሚ ናንተ ምንድን ነው? አንዴ ማውራት እንችላለን? አሁንስ የሰለቸኝ ያንቺ ወሬ ነው። ሱቅ የተከፈለበት ቢራ አለ፣ እሱን ይዘሽ ነይ። ደግሞ እንግዳዋን በደንብ ተንከባከቢያት። የምትፈልገውን ነገር ጠይቂና ስሪላትሽ። ደግሞ አፌን እከፍታለሁ ብትይ ማደርጉን አታውቂም። ደግሞ አንድ ቀን እንዳትተነፍሽ። ምን እያደረግክ ነው ሳሚ? ምን እያደረግክ ነው? እኔን አታከብረኝም። እሺ ይሁን። ጭራሽ ውጭ የምታደርገው ነገር አልበቃ ብሎ ቤት ድረስ ሴት ይዘህ መምጣት ጀመርክ። ጭራሽ ክብርን ፈለግሽ? ወገኛ ወጉንማ ማንችሉሽ ተከነሽበታል እኮ። ትሰሚኛለሽ? አንቺ ለኔ የምትመጥኝ ሴት አይደለሽ። እኔ እንደፈለግኩ ባረግ ምንም አይመለከትሽም። ሲቀጥል ደግሞ ቀስ ብለሽ አውሪሽ አትጨይብኝ። ለምንድን ነው ቀስ ብዬ የማወራው? ጭራሽ ጥሩ ነገር እንዳደረገ ነገር ቀስ ብለሽ አውሪ ምናምን ትላለህ እንዴ? ምንስ ባረግ ምን ልታመጪ ነው? ምን ልታመጪ ነው? ቆይ አንቺ ልጅማ በጣም ሞት አምሮሻል መሰለኝ። ትሰሚኛለሽ? ከዚህ ቤት ካወጣሁሽ እዛ የማንም ጎዳና መጫወቻ ነው የምትሆኝሽ። አዝኜ ባኖርኩሽ ደግሞ አትንቀልቀኝ። ስለዚህ ከዛ ይልቅ እኔ የምልሽን እያንዳንዷን ነገር አሜን ብለሽ አርፈሽ ብትኖሪ ነው የሚሻለው። ምርጫው ደግሞ በእጅሽ ነው። ኧረ ተው ሳሚ ተው፣ እየከፋኝ ነው። ተው እንደዚህ አታድርግ። ሲከፋሽ ብሎ ለምን ሲከፋሽ አያድርም? አንቺ ምን ያገባሽ ደግሞ? በቤቴ እንግዳ ባመጣ ባላመጣ፣ ቆይ አንቺ ምን ቤት ነሽ? ምን ይመለከትሻል? ሰምኛለሽ? እኔ የማደርገው ነገር ካልጣመሽ
እዛ ታች ያለው ጫካ ሄደሽ ራስሽን ሲጥ ማለት ትችላለሽ። ገባሽ? እባክህ ሳሚ እባክህ፣ አሁን እየለመንኩ ነው። እችን ልጅ ከዚህ ቤት አስወጣት እባክህ። ነገርኩሽ አትወጣም። ባይገርምሽ እንደውም ሚስቴን ማረጋት እሷ ነው። ምን ታመጪ? ምን? ቆይ እኔስ አንቺ ምን የማይልሽ ባይሆን ሰው እስካገኝ ድረስ ሰራተኛ መሆን ትችላለሽ። እንዴት ነው የሚያደርጋት? ቆይ ትሰሚኛለሽ? እገልሻለሁ። እኔን ሀና ማንም እንዳንቺ ንቆኝ አያውቅም። እንዴ ሀና ምን እየሰራሽ ነው? ጭራሽ ምን እየሰራሽ ነው ምናምን ትይኛለሽ? ባሌን ለመቀማት ነው አይደል የመጣሽው? ኧረ እኔ እሱ ጓደኛዬ ብቻ ነው። የምን ጓደኛ? እኔ እንደዚህ አይነት ጓደኛ አላውቅም። አንቺማ ልትቀሚኝ ነው የመጣሽው። ኧረ ሀና ተሳሳች። እኔ ምን ብዬ ነው የምቀማሽ? እሱ እኮ የሚወደው አንቺን ነው። ዝም በይ ውሸታ። አሁን እኔ ማወቅ የምፈልገው ሳሚ ከኔ ምን አጡ ነው እንደዚህ ከሴቶች ጋር የሚሄደው? ኧረ ምንም አልጎደለሽም። አንቺ ቆንጆ ነሽ። ዝም በይ ሰይጣን። የሰው ትዳር ለማፍለስ እንደዚህ ተመነቃቅረሽ ደግሞ ተዋሻለሽ። አሁን ሌላ ወሬ አልፈልግም። እሱ ኮታታ ነሽ የሌለ እንደውም ይሄን ለብሼ ነው ማሳየው። አሁን ሆኖ የለበስሽውን አንድ ባንድ አውልቂ ያልኩሽ እኮ። እንዴ ሀና ምን ብዬ ነው የማውልቀው? አዎ የጎደለኝ ይሄ ነው። አንድ ባንድ አውልቂ፣ ካለበለዚያ በዚህ ቢላዋ ነው የምዘከዝክሽ። አውልቂ ያልኩሽ እኮ። አንቺ እሱንም አውልቂ አንድ በአንድ ምንም ነገር እንዳይቀር። እንደዚህ ስለማለብስ አይደል የጠላኝ? አሁንማ በቃ ለበስ። እስኪ ከኔ ውጪ መቼም ሌላ ሴት እንደማይ እርግጠኛ ነኝ። እንደዚህ ደርሽ እንደዚህ ነበር የለበሰችው። ሳሚ አንተ ሳሚ፣ የኔ ፍቅር ለምንድን ነው ሴት ልጅ እንደዚህ ስትለብስ እንደምትወድ ያልነገርከኝ? ምን እየሰራሽ ነው? ምን ሰራው? ስለምወድህ እኮ አንተን ለማስደሰት ብዬ ነው። ቆይሽ ሰላምታለች እንዴ? እኔ እዚህ ቆሜ አንተ ስለ ሰላም ነው የምታስበው? አንቺ በሽተኛ! ነገርኩሽ እኮ ምንን ነገር ብታረጊ አያምርብሽም። አንቺ እንደ ሴቶቹ መልበስ መዘነጥ ሳይሆን ድሬቶሽን ለብሰሽ ኩሽና መንጎዳጎድ ነው የሚያምርብሽ። ምን ማለት ነው ሳሚ? እኔ እኮ ሴት ነኝ፣ ሰው ነኝ፣ የራሴ ማንነት አለኝ። ይልቁንስ አሁን የፈጠረ ሄደሽ ለልጅቷ ልብስ አመልሽላትና እኛም ዘና እንበል። ውጪ ልን እስኪ ሂጂ፣ እኔ ራሴ እጠራሻለሁ። ዚስቺ እና አንተ እኔን አትፈልገኝም ማለት ነው? አንቺ ደፋር! ሰላምን የመሰለሽ ቆንጆ ሴት አስቀምጬ ነው አንቺን የምፈልግሽ። እንደዛ ከሆነ እቺ ሰላም ምናምን የምትላትን ሴትዮ አባርሬታለሁ። ምንድን ነው ያልሽው? ምንድን ነው ያልሽው? አባትሽ በጣም ታሟል። አንቺም እኮ ባለቤትሽን ስልክ አታነሱም። ቢያንስ ትንሽ መድኃኒት ዛሬ ያስፈልጋቸዋል፣ መግዛት አለባችሁ። አለበለዚያ ከባድ ነው። እሳቸው ደግሞ በቃ ከሌላው ጊዜ በጣም አሟቸዋል።
ዋና እባክሽ አስቸኳይ ነው። እንደምታስቢው አይደለም። በጣም ታሟል። እሺ በቃ ቶሎ አስልካለሁ። ፋያችሁ አመሰግናለሁ። ሻወር ልወስድ ነበር። ለምን አብረሽኝ ነው? አብረን እንውሰድ። ኧረ ታጠብ። እኔ በኋላ ሴትዮዋ ስትሄድ ታጠባለሁ። ሰላምዬ ሙች ትገርሚያለሽ። እችን ሰራተኛ እንደዚህ የፈራሻት እናቴ ብትሆን ምን ልትሆኚ ነው? ቆይ ኧረ ሰራተኛዋ ከባድ ነች። በኋላ ሌላ ደግሞ ለቤተሰብ ልታቃጠርስ። ታቃጥራ ምን ታመጣለች? ውጭ ያለችው እህት ከሰማሽ ከባድ ነው። አስበው፣ ስልኬንም ላትልክልኝ ትችላለች። አሁን እሷ ከኔ በተሻለ እሷን አምና። አይ ሰላምዬ የዋህ ነሽ የእውነት። ኧረ አዎ ከባድ ነች፣ ታስፈራለች በጣም። ሰላምዬ ሙች በዚህ ውበትሽማ እንኳን ከእህቴ ጋር ከራሴ ጋር እንኳን እየተጣላው ነው። በል ሰውዬ፣ እኔ አላዋጣህም። እዛው ከእህቴ ዶላርን ብታፍስ ይሻላል። የኔ ቆንጆ ዶላር ቢከስበስ ምን ያደርግ? ህይወት ላይ አንቺን የመሰለሽ ቆንጆ ካልታከለችበት ህይወት እኮ ከባድ። ይህን እስኪ እኔ አንቺን ካገኘሁ በኋላ እንዴት ፍክት እንዳለ በቃ 5 ደቂቃ ብቻሽ መጣ። ኢንጆይ በጣም ይቅርታ፣ ሰላም ነው? አዎ በሰላም ነው። እሺ፣ ለማንኛውም ሳሚ ዝም ብሎ ነው ያካበደው። ቤት አይፈራም ልትሰራ ችግር የለውም። እኔ የምልሽ ሳሚን መች ነው የምታውቂው? አልገባኝም። ማለት የት ነው የምታውቂው? ስራ ቦታ ነው የማውቀው። ምን ነው ችግር አለ? ቆይ ግን ከባለትዳር ጋር እንደዚህ መሆን ምን ማለት ነው? ደግሞ በህግ እንደሚያስጠይቅ አታውቂም? አዎ የሆነች ሴት እንዳለች አውቃለሁ፣ ግን ባለትዳር አይደሉም። በጣም ነው የሚጠላት። ሲቀጥል ደግሞ አንቺ በማይመለከትሽ ምን አገባሽ? ስራሽን የዘነጋሽ መሰለኝ። ምን ነው የተናገርኩት ነገር ስህተት ነው እንዴ? በሞላ ወንድ ከባለትዳር ጋር እንደዚህ መሆን ተገቢ ነው እንዴ? ሲቀጥል ደግሞ አታፍሪም? የሰው ቤት ውስጥ መጥቶ እንደዚህ መሆን። አንቺ ምን አገባሽ? የተባልሽውን ሄደሽ አሰሪ። ሲቀጥል ደግሞ ጭራሽ ለኔ መልስ ትሰጪኛለሽ? ይኸውልሽ፣ ማንሽ? ሰላም ነኝ። ማን ነበር ያልሽኝ ስምሽን? ሌላ ነገር ሳይፈጠር በሰላም ከቤት ውጭ። ለምንድን ነው የምወጣው? ብልግና እኮ ነው የምትሰሪው። ጭራሽ ለምንድን ነው የምወጣው ምናምን ትያለሽ? አሁን ሳትዋረጅ ትወጫለሽ ወይስ ሳትወጪም? ስለምን ውርደት ነው የምታወሪው? ትሰሚኛለሽ? አሁን ሌላ ነገር ሳይፈጠር አንቺ ራስሽ ውጭ። ለምን ብዬ ነው ደግሞ ከቤቴ የምወጣው? አሁን እኔ ጋር አፍሽን ከመካፈት የተባልሽውን ሄደሽ አሰሪ። ቆይ አንቺ ወሬ አመላለሽሽ እንዴ? ትሰሚኛለሽ? እኔ ወሬ አመላለሽ አይደለሁም፣ የሳሚ ባለቤት ነኝ። ቀልሽ በጣም ደስ ይላል። ባክሽ ስሚ፣ ስለአንቺ በደንብ ነው የማውቀው፣ በደንብ። ታዲያ ስለ እኔ ከሰማሽ እዚህ ቤት ምን ትሰሪያለሽ? ይልቅ ሳሚን ጠርቼው ችግር ከሚፈጠር በሰላም ሄዶ ይሻል። ጭራሽ እኔንም ቤቱን ለቅቄ መውጣት፣ በገዛ ቤቴ ውስጥ እኔን ልታስወጪ እንደፈለግሽው። ትሰሚኛለሽ? አሁኑን ውጪ፣ ካለበለዚያ ግን እዚህ ሲጣርጌ ነው የምገልሽ። አንቺ ከመጣሽ ቀን ጀምሮ ነው ባሌ እንደዚህ እንትን ያለ ቀቂኝ ያሳምኛለሽ። አምሻል እንዴ? ምን ለማለት ፈልገሽ ነው? ጭራሽ ከቤት ልትደበድብኝ ፈልገሽ? አምሻል መግደል ነበረ ልታስ ያማፋዴ እንት ሶሪ ነበረሽው። እንዴ?
ሀናናታ አንቃ ልትገለኝ ነበርኩ። ማን? አንቺ? አዎ። እንዴት ያማታል? ሰላም ሀና፣ አንቺ አነቀች? ቆይ እሷ ጋር የጀመርከው ነገር አለ? ሰላም ደግሞ ምን እጀምራለሁ? እና ምንድነው ችግሯ? አንቺ ነካችሽ? ጫፍሽ? አንቃ ልትገለኝ ነበር። ቆይ ዛሬማ አባራታለሁ እቺ ልጅ። ቆይ ምንድነው? የእሷ ልብስ ነው። ዛሬ መንቅሬ ነው ማባራት። ጭራሽ አንቺ ላይ ወይኔ ሳሚ፣ ደግሞ የጥቁር ልብስ ምንድን ነው? ግባና ቀይረው። ፏ ብለን ነው የምንጠብቃት። የምር የቱ ልልበስ? ሌላ ልብስ ልበስ። ይሄ ደስ አይልም። ቅድም የለበስኩት ልብሽ? አዎ። መጣሁ። በቃ ሰላምዬ። ዛሬማ ምን እያደረግክ ነው ሳሚ? አንቺ ምን አይነት ጥጋብ ነው? ቆይ ሰላምዬን የመሰለች እንግዲህን ከቤት ውጪ ብለሽ ቀና ለማለት ያደፋፈረሽ ምን አይነት ጥጋብ ነው? ይቅርታ ቅድም ስለተናደድኩ። በጣም ጥሩ። ይኸውልሽ እስከ ዛሬ ያቃጥልሽኝ ይበቃል። አሁን ምንም አይነት ዝባዝንኬ አልፈልግም። እቃሽን ይዘሽ ቀጥ ብለሽ ውልቅ በይልኝ። ሳሚ ምን እያልክ ነው? ቆይ ወዴት ነው የምንሄደው? ምንስ መሄጃ አለኝና ነው? ወደ ፈለግሽበት ሂጂ። ምን አገባኝ? እንደ አንቺ አይነት ባለጌ ሴት ለሰከንድ ቤት ያላስቀምጥ። ኧረ ተው ሳሚ ተው፣ እንደዚህ አታድርግ። ተው፣ ግፍ ነው። ዝም በይ እባክሽ። ሂጂ። ሌላ ነገር ሳይከተልሽ በፊት እቃሽን ይዘሽ ውጪ። ፍጠኝ። ቁመሻል እስካሁን አትሄጂም? እሺ ሂጂ። ቆይ አሁን ደህና ነሽ? ይሁንት ካሁን በኋላ ምንም አይነት ስቅቅን የለምሽ። እንደፈለግሽ ጠዋት መጠፋት ነው ማለት ነው። ቤት ይችላል። ይወድዬ ነኝ ፍቅር፣ የምሬ ነው። ኧረ በፍጹም ዛሬ አንቺ ጋር ነኝ። ምን እኔ ሁሌም ቢሆን ምን አንቺ ስደዊ እኮ ነው። እኔ በቃ ኧረ ችግር የለውም። እኔ አንቺ ጋር ነኝ። ከአንቺ ውጭ ትሄዳለሁ? እኔ ይወድ እኔ ፍቅር፣ እዛው እንገናኝ በቃ። እሺ ቻው የኔ ቆንጆ። አንቺ ምንድን ነው? ወዴት? ያቋረጥኩትን ትምህርት ልቀጥል ብዬ እኮ ነው። ያው ፈጣሪ ከፈቀደ ውጤት ስለነበረኝ ያንን ማስተካከል አይከብደኝም ብዬ ነው። ጭራሽ እኔን ሳትጠይቂ ለመማር ታስቢያለሽ? ምን አይነት ደፋር ነሽ አንቺ? ምን አደረግኩኝ? ቁጭ ብሎ እኮ እዚህ ማሳለፉ እኮ ስለሰለቸኝ ነው። ሰለቸሽ? 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 እኔ ያለው አይደል እንዴ? ሰለቸሻ? ሰለቸሽ? ስሚ፣ እኔ ለዛ ታማሚ አባትሽ እኮ መድኃኒት የምንገዛው ተርፎኝ አይደለም። እሺ ካለኝ ላይ ቀንሼ ነው። ጭራሽ እኔ ያን ሁሉ ነገር እያደረኩልሽ አንቺ ደግሞ ልማር ትይኛለሽ? እቺን ይወዳል። ምን አለበት ቤት ከመውል ብማር? አንተን ቆይ ምንህን ይጎዳሃል? ነገርኩሽ፣ ሴት ልጅ ከኔ በላይ ለመሆን ስትጥር ደስ አይለኝም። ምን ማለት ነው ደግሞ እሱ? አሁን ደጋግሜ እንድናገር አታድርጊ። እዚህ ቤት እስከ ኖርሽ ድረስ እኔ የምለው ነው የሚፈጸመው። ገባሽ? ቆይ ሳሚ ምን ሆነሃል? ስራ ልስራ እምቢ፣ ልማር እምቢ። እዚህ ቤት ውስጥ እኮ ታሽጎ መዋል እኮ ይሰለቻል። ሰለቸሽ? ሰምኛለሽ? እንደውም ከዛ ጨለማው ስላወጣሁሽ ልታመሰግኝኝ ይገባ ነበርሽ። ስማ፣ ችግር ቢበዛም
የአባቴን አይን እያየሁ መኖር ለኔ ብርሃን ነው። እንደዛ ከሆነ መሄድ ነው። ይኸው መንገዱ ክፍት ነው። ሂጂ ወደ አባትሽ ሂጂ። የአባቴ መድኃኒት ከሚቋረጥ እዚህ ብርሃን የሚመስል ጨለማ ውስጥ ታሽጌ ብኖር ይሻላል። ምን አልሽ? አይ ምንም አላልኩም። ስሚ አንቺን ያገባው ተሳስቼ ነው ምንሽም ደስ የማትይ ሴት ነሽ እያለ እንዴት ነው አብረሽ የምትኖሪው? አንቺ በቃ ትምህርት አቆመሽ የገባሽበት ትዳር የማንንም ሰካራም ጠባቂ ሆነሽ ቀረሽ። አባቴን ለመጦር ነው ያገባሁት ብለሽ አንቺ ግን ነገሮች ሲመቻቹልሽ አባትሽን ከነመፈጠሩ ረሳሽ አይደል? ብልጭልጩ በለጠብሽ። አባትሽ ልጄ ተምራ ትጦረኛለች ብሎ ለፍቶ አስተምሮ አንቺ ፍቅር ያዘኝ ብለሽ የአባትሽን ቃል ሰብረሽ አገባሽ። መጨረሻሽ ግን አይደለም። አባትሽን መጦር ዳቦ መግዣ እንኳን መላክ አቃተሽ። ምን አይነት ሴት ነሽ? ስሚ ሀና፣ እንዳንቺ እየተደበደብኩ ከምኖር በሞት ይቀለኛል። ቆይ አልፈልግሽም ጋር ላይ ገባሽም? ስሚ ወንድ ልጅ ውጭ ካለ መቼም ዞር ብሎ አያሽም። ሰሚያለሽ? ፍቺ ኃጢአት ነው። ደግሞ ሰው ምን ይላል ቢሰማ? ታውቂያለሽ፣ እሱ ብር ስላለ ሁሉም እሱን ነው የሚያምነው። ስለዚህ ሁሉን ችለሽ አርፈሽ ተቀመጭ። አንቺ አንድ ተስፋ ያለሽ ጎበዝ ታታሪ ሴት ነሽ። ለዚህ ሰው አልተፈጠርሽም። ለአንቺ የተፈጠረ ወንድ ስላለ ከዚህ ሰው ጋር አቁሚ። አንቺን የመሰለ ልጅ እንደ ንግስት የሚያኖር ወንድ አለ። ሳሚ ሳሚ ምን ሆነ ሰብስቤ? ምን ሆንክ አንተ? ቆይ ምን አይነት አስተሳሰብ ነው ያለ? ሰብስቤ ምንድን ነው? በሰላም ነው? ምን ሰላም አለ? እንዳንተ አይነት ማሰበው የተደፈነ እያለ። ቆይ
ሴት ስለሆነች ምንም አታመጣም ብለህ ነው እንደዚህ የምትጫወትባት? እንዴ ሰብስቤ ምን ሆነሃል? መጀመሪያ ተረጋጋ እንጂ። ለምንድን ነው መረጋጋው? ስንት ጊዜ ነገርኩ። አንተ ግን ጭራሽ ብሶብሃል። ቆይ አንተ የገዛ ሚስት ባለችበት ነው ሴት ይዘህ የምትዳራው? ትንሽ እንኳን ክብር የለህም። ቆይ ይህ ሁሉ እሷ ሰው ስለሌላት ንቀት ነው አይደለ? ንቀት ነው አይደል? ቆይ ለዚህ ማትረባ ርካሽ ሴት ተደረበ ነው እኔን የምትናገረኝ ሰብስቤ? እሷ አንድም ነገር አትፍታታቅ። ይኸውልህ ቆይ አንተ ምን አይነት ሰው ነህ? ያችን የመሰለች ሴት እዚህ ቤት ውስጥ ቆልፈህ በረሃብ አስቀምጣት ማሰቃየት ምን ማለት ነው? ምን አይነት ህሊና ያለ ሰው ነህ አንተ? ቆይ ታዲያ ከዚህ በላይ ርካሽነት አለ? የሰውን ህልም ከመስበር የበለጠ ርካሽነት አለ? ቆይ አልገባኝም። ከኔ ጋር ጸብ ፈልገህ ነው የመጣው? ትሰማኛለህ? ይኸውልህ እኔ ከአንተ ጋር ተጣልቼ ራሴን አላዋርድም። ምናልባት እንደ ወንዶች ማውራት ከፈለክ ደግሞ ወጥተህ ማውራት ትችላለህ። እቺ ማትረባ ደግሞ በቤቴ ልታስደበድበኝ ነው ቤቴ ድረስ አንተን የላከች? ይኸውልህ ትሰማኛለህ? መጣላት ከፈለክ ወጥተህ መንጣላት ትችላለህ። ይኸውልህ ትሰማኛለህ? ይልቅ የፈሪ ወሬ ከምታወራ ማለት ነው እቺን ሴት መሄጃ ስለሌላት ወደ ቤቷ መልሳት። ደግሞ ይኸውልህ ሁሉንም ሴቶች ከምታበላሽ ወደ ራስ ወደ ቀልብ ብትመለስ ይሻላል። ትሰማኛለህ ሰብስቤ? እኔ እናንተ ማውራት ባለብን መንገድ በህግ ፊት እናወራለን። እቺ ማትረባ ከንቱ ሴት ደግሞ አይደለም ድጋሚ ቤቴ ባስገባት መንገድ ላይ ባያት እንኳን እንደምገላት አስጠንቀቀ ነገራት። ጥሩ፣ ይሄ ነው ውሳኔ? አዎን ይሄ ነው ውሳኔ። ትሰማለህ? ሰው የናቀውን ፈጣሪ እንዴት ማክበር እንደሚችልበት ታያለሽ። ደግሞ አንድ ነገር ልንገር፣ እሷን የመሰለች ሴት ሚስትም እህትም እናትም የሆነች ሴት የትም ዓለም ብትፈልግ አታገኝም። ቆይ ታዲያ ለምን አንተ አታገባት? ትሰማኛለህ? እሷ እሺ አላለችኝም እንጂ እሺ ብትለኝማ በምን እድሌ ነበር ንግስት አድርጌ ነበር ማኖራት። ይኸውልህ ሰብስቤ አሁን በክብር ከዚህ ቤት ውጣ፣ አለበለዚያ ግን ፖሊስ ጋር ደውዬ ፖሊስ ነው የምጠራው። በጣም አሳፋሪ ሰው ደግሞ። ስሚ አንቺ፣ ቆይ አንቺ ሴት አይደለሽ እንዴ? በአንቺ ላይ እንዲሆን የማትፈልጊውን ነገር እንዴት በሌላ ሰው ላይ ሲደረግ ዝም ብለሽ ታያለሽ? እኔ ምን አደረግኩ? ምን አደረግኩ ትኛለሽ እንዴ? ሴት ሆነሽ ሴት ላይ እንደዚህ አይነት ግፍ ሲደረግ ዝም ብሎ ማየት ምን ማለት ነው? ይኸውልሽ ትሰሚኛለሽ፣ ነገ በአንቺም ላይ ይደርሳል። እሺ ሰውዬ እሷን አትንካ፣ ቀጥሎ ሂድ። ቆይ ምን እያደረግሽ ነው ሰላምዬ? እንደዚህ አይነት ውሸታም አትመስለኝም ነበር። ሚስት እያለህ ነው እዚህ ድረስ ያመጣኸኝ? ደግሞ ሰራተኛ ነች ምናምን እያልክ የምትቀባጥረው? አየህ፣ እውነቱ ተጋለጠ። አረ ሰላም ተረጋጊ። እቺ እኔ ሚስቴ አይደለችም ሰራተኛ ናት። ቆይ እኔ እንዴት ብዬ ነው እቺ ሚስት ማረጋት? እንዴ ሰላም፣ አንቺ ሁሉን ነገር እየነገርኩሽ። ልጁ እኮ አንድ ባንድ እውነቱን ተናገረ። ለካ እኔ አላውቅም ማለት ነው። ሰላም፣ እሱ እኮ አንድ ተራ ባለ ሱቅ ነው። አሁን እሱን አምነሽው ነው? የተላከውን እኮ ነው ደንፍቶ ሄደው። ትሰማለህ? እኔ እንደዚህ የተጨማለቀ ህይወት አልወድም። ደግሞ ከአንተ ጋር የሆንኩት ገንዘብን ወይ የሆነ ነገርን ፈልጌ አይደለም፣ አንተን ብዬ ነው አንተ ጋር የሆንኩት። እንዴ እና ልትሄጂ ማለት ነው? እና እንደዚህ አይነት ማንነት እያለህ ከአንተ ጋር ልሆን ነው? እኔ ክብር ያለኝ ሰው ነኝ። እሺ። አረ ሰላምዬ፣ እንዴ ቆይ የጀመርነውስ ነገር? እኔ እኮ ሰው መስለኝ ነበር። እንዴ ሰው መስለኝ ነበር ማለት? ትሰማለህ? እኔ ማታለልም ሆነ ማዋሸት አትችልም። እሺ። አሁን ከፊት ለፊት ዞር በል፣ ሂድበት። ቆይ እኔ ፍቅር ተረጋጊ። እኔ ሁሉንም ነገር አንድ በአንድ ላስረዳሽ። ምንም ማስረዳት አይጠበቅብህም። ሁሉም ነገር ግልጽ ሆኖልኛል። እና አስጀምረሽኝ ዝም ብለሽ ልትሄጂ ነው? ይሄማ በጨረሻ ነው። ስም እኔ ቤት የመጣ ሰው እኔ ያልኩትን ካልፈጸመ መሄድ አይችልም። ምን አልክ? ሱቅ አቤት። እንዴት ነው ሰብስቤ? እንዴ ሳሚ መች ተፈታ? ሳምንት አልፎኛል። ከቤት ስላልወጣሁ ነው።
አይ ጥሩ ነው። ብዙ ትምህርት እንዳገኘ ተስፋ አደርጋለሁ። ሰብስቤ ቤት ውስጥ ምንም የሚበላ ነገር የለምና የሆነ ነገር ፈልጌ ነበር። ሳሚ ዱቤ መስጠት እኮ ትተናል። ምን አለበት ለዛሬ እኮ። ይቅርታ ሳሚ፣ እኔ እንደውም እዳን ካልከፈልክ ወደ ክስ ለመሄድ እያሰብኩ ነው። እንዴ ሰብስቤ የምን ክስ ነው? ስራ እኮ ስላልጀመርኩ የእውነት እሰጥሃለሁ። ሳሚ እኛም እኮ የተለየ ነገር አንሰራም። ኑሮን ደግሞ ታውቀዋለህ። በዚህ ላይ እኔ ደግሞ በአሁን ሰዓት ላይ የቤተሰብ ኃላፊ ነኝ እና ይህን ሁሉ ነገር የማደርገውና ማስተዳድረው ከዚህ በማገኘው ገቢ ነው። ስለዚህ አንተ ካልከፈልከኝ ለእኔ በጣም ኪሳራ ነው። ትንሽ ታገሰኝ። ሰው ጋር ያለኝ ብር እኮ ተይዞብኝ። ሰበብ አያስፈልግም ሳሚ። የእውነት ግን ከጠየቅከኝ ለአንተ ዱቤ መስጠት ምንም አይነት ሞራል የለኝም። አንተ ብር ለእኔ ከመክፈል ይልቅ ለሴቶች ነው የምትበትነው። አይ ዶላሩ ማኬት ይመጣል። እባክህ ከውጭ የሚመጣው እኮ ተቋረጠ። እንደዛ ከሆነማ ጥሩ አጋጣሚ ነው። ወጣት ነህ። ስለዚህ ብድግ ብለህ ወደ ስራ መግባት ነው እንጂ። አላውቅም ሰብስቤ፣ ምን እንደምሰራ እኮ ግራ ገባኝ። ይኸውልህ እኔማ ቆንጆ ሴቶች ስለማቅ እነሱን ከባለሀብቶች ጋር እያገናኘሁ በቃ የሆነ ቢዝነስ ለመፍጠር እያሰብኩ ነበር። ይገርማል። አሁንም በሰው ህይወት ገንዘብ ላተርፍ እያልክ ነው ያለው? ቆይ ግን ለምንድን ነው አንተ እኔ በእነሱ ቦታ በሆን ብለህ የማታስበው? ቆይ ግን አንተ ለምንድን ነው በሴት ልጅ ላይ እንደዚህ የምትጨክነው? እንዴት እንደዚህ ታደርጋለህ? አልገባህም ሰብስቤ? በቃ ያልተበላበት ያልተነቃበት ስራ ስለሆነ እኮ ነው። ይኸውልህ ሰብስቤ፣ የአሁኑ ሰው ደግሞ አገባም አላገባም ቆንጆ ሴት ካየ በቃ ፍሰስ ነው የሚለው፣ ይከፍላል። እና እኔ ምን ላድርግ ታዲያ? እናንተ ናችኋ የስንቱን ትዳር ያፈረሳችሁት። አንተ አሁንም አልተማርክም። ጭራሽ ሌላ ወንጀል ተምረህ ትወጣለህ። በአክ ማግባት መታሰር ነው። ምን ያደርጋል ሰብስቤ? እውነቴን ነው። ምን አሳቀ? አይ ሁሌም ስለ ትዳር ሲነሳ የምታነሱት ሀሳብ በጣም ይገርመኛል። ምኑ ነው ደግሞ የሚያስቀው? በእናትህ ስለ አንተ የምታስብልህ፣ የምትሳሳልህ፣ የምትጨነቅልህ፣ ሁልጊዜም ፍቅር የምትሰጥህ፣ ገንዘብ ሰጣት አልሰጣት ይሄ ምንም ሳያሳስባት ቤቷን ባላት ገንዘብ ሙሉ የምታደርግልህ እኮ ሚስት ነች። እሷ ደግሞ ሴት ነች። ለምንድን ነው ቆይ ይሄ የማይገባ? በጣም ታሳዝናል። ስማ፣ ሚስት ማለት እኮ መከበሪያ ነች። ሚስት ማለት እኮ ማረፊያ ነች። የመኖር ትርጉም እኮ በቃ ሚስትህ እኮ ነች። ይኸውልህ ሳሚ፣ እኔ ስለ ትዳር የማውቀው ይሄንና ይሄንን ብቻ ነው። የሚገርም ነው ሰብስቤ። ምን አይነት መረዳት ነው? ይሄን ካልታጠበቅም ነበር። የእውነት ረጅም ዓመት የቆየ ባለ ትዳር እኮ ነው የምትመስለው። ሳሚ ይኸውልህ፣ ከተለያዩ ሴቶች ጋር እየዞርክ መተኛት ማደሩ ምንም አይጠቅምም። በአሁን ሰዓት ላይ የሚሻለ መሰብሰብ ብቻ ነው። ሌላው ነገር ደግሞ በማይሆን በተልካሻ ምክንያት በተልካሻ ምግባር የምታመጣው ገንዘብ አይጠቅምም። ይልቁንም የቀን ስራ ሰርተን ቢሆን የምታገኘው የላብ ገንዘብ ነው የሚሻለው። ይኸውልህ ሰብስቤ፣ እኔ እንደዚህ መጨበት ምናምን አልለመደብኝም። ፈታ ማለት ነው ፈልገው። ለየትኛው ጊዜ ነው የሚጨናነቀው እንዴ? ቆይ ነው የምልህ፣ ቆንጆ ሴቶች በየቤቱ ተቀምጠዋል እና ለነሱ ይሄን ኦፖርቹኒቲ መስጠት ምኑን የሚያስከፋው? ምኑን ጥፋተኛ የሚያስብለው? ቆይ ይኸውልህ፣ የምትለው ነገር እንደዚህ ከሆነ ያልኩ ነገር በጠቅላላ አንድ ቀን ይገባል። እስኪ እናንተ አግቡና ለውጥ ካየን እኛም ወደዛው ነን። ሰብስቤ የሚበላ እኮ ደርሰዋል። እሺማ መጣሁ። ሀና፣ ሳሚ፣ ቆይ አንቺ ደግሞ እዚህ ምን ትሰሪያለሽ? አንተ አውጥተህ ብጥለኝም እግዚአብሔር ግን ከፍ ማድረግ ያውቅበታል። ሰብስቤን የሚመስል ወንድም፣ ጓደኛ፣ ባል ሰጥቶኛል። እንዴ እየቀለድሽ ነው? እውነቴን ነው። ለምን እቀልዳለሁ? አሁን ፈጣሪ ሰው አድርጎኛል። አንተማ ራሴን እንዳጠፋ አይደል ላይ መከርከኝ። እኔ ደግሞ በዛ ፋንታ አልችልም የሚለውን መንፈሴን ሰብሬ ይሄው ከሱ ፊት ቆሜያለሁ። ቆይ ሰብስቤ፣ እቺንም ማትረባ ሴት አገባው እያልከኝ ነው? ይቅርታ ሰማኛለህ? አሁን እንደ ድሮ ማንቋሸሽም ሆነ መስደብ አልችልም። እሺ አሁን የኔ ሚስት ነች፣ የኔ። አይ ሰብስቤ ተው፣ የፈለገውን ይበል፣ አትናደድ። እሱ እንደሆነ እዛ የለመደበት ነው። እሱን እዛ ሌላ ሲገኝ ነገር፣ አንቺን ግን በጭራሽ እንዲናገር አልፈልግም። ችግር የለውም። አሁን የሚፈልገውን ነገር ስጠው፣ ሁሉንም እኔ እከፍላለሁ። እሺ ሰብስቤ? እሺ አያት አይደል? እሷ ግን እንዳንተ ክፉ አይደለችም። ሰው ማለት ይሄ ነው። አሁን ምንድነው የፈለከው?